900 ወታደር ብቻ ነው ያላት። ከኔ ማጅ ለጎብኚም ሆነ ለዜጋ ምንም አይነት ነገር ሳያስፈልግ ፍሪ ዋይፋይ ተጠቀማላችሁ። በአብዛኛው እዚህ ሀገር የሚሰሩ ሰራተኞች ከዚች ሀገር ውጪ ነው የሚኖሩት። እዚህ ሀገር ባስም ሆነ ባቡር ምንም አይነት ክፍያ አይጠይቃችሁ። ከ15 ሰው አንድ ሰው ሚሊዮነር። ሳይክልን ሞክር በነፃ ይሆን እንዴ ነገር መታየት ከማይፈልገው እኔ እናንተ ከማታዩት ኢትዮጵያዊ ጋር ትንሽ እናወራለንና አንድ ልጅ ስትወልድ ያ ልጅ 18 ዓመት እስኪሞላው በየወሩ ወደ 300 ዩሮ ይሰጣል። ሶ ሌሎች ሀገራት ለመብራት ይከፍላሉ። እዚህ ደግሞ ጭራሽ ለመንግስትም ትሸጡለታላችሁ መብራት። እኔ እዚሁ ዜግነት ልጠይቅ እንዴ? እዚህ ጥገኝነት ልጠይቅ እንጂ ምን ዜግነት ነው? የምሬ ነው። ኮሜንት ላይ አሜን በሉ። ይሄ የዚች ሀገር በረከት በሁላችንም ሀገር ላይ ይድረስ። ሰላም እንዴት ናችሁ? በሀብታሞቹ በሚሊዮነሮቹ ሀገር ሉክሰምበርግ ተገናኝተናል። ከኋላ ሳይኑ እንደምታዩት እንግዲህ የሉክሰምበርግ ዋና ከተማ በነገራችን ላይ ራሷ ሉክሰምበርግ ነች። የአውሮፓ ህብረት አባል ትንሿ ግን በጣም ሀያሏ ብዙ ዓለምን የሚያፈዝና ለጉብኝት የረገጧትን የሚኖሩባትን ጉድ ብሎ የሚደነቁበት ምን ነው ይሄ በሀገራችን በሆነ እያሉ የሚመኙበት በርካታ አስገራሚ ነገሮች የሚታዩባት ሉክሰምበርግ ነው የዛሬው ኤፒሶድ ይዟችሁ የመጣው ማለት ነው። በዛሬው ጉብኝታችን ሉክሰምበርግን እንጎበኛለን። የተለያዩ አካባቢዎች እንሄዳለን። ካስደናቂዋ ሀገር ልክ እንደስከዛሬው የምንታዘበውን ታዝበን የምናየውን አይተን እንሄዳለን ማለት ነው። ክቡራን ተመልካቾቼ በነገራችን ላይ በቅርቡ 2 ሚሊዮን ሰብስክራይበር ገባለሁ። ስለዚህ ሰብስክራይብ በማድረግ የዶል ምልክቷን በመጫን እንዲሁም ይህንን ቪዲዮ ሼር በማድረግ ለሌሎችም ማካፈል አትርሱ። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡ። ላይክ በማድረግ አብራችሁን ቆዩ። ለመሆኑ የዩቲዩብ ሚስጥሮችን አንብባችኋል? የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። አብራችሁ ይቆዩ። ሉክሰምበርግን አብረን እንጎብኛት። ሉክሰምበርግ ፓሪስ ባቡር ጣቢያ ውስጥ ነው ያለሁት። ወደ አንድ አስገራሚ ጉዶ ወደምናይባት ሀገር የሚወስደኝን ባቡር እየጠበቅኩ ነው የምገኘው። ከ20 ደቂቃ በኋላ ጉዟችን ይጀምራል። እመኑኝ የዛሬዋ ሀገር ዝም ብላችሁ በቃ እኔ ስመርቃችሁ በመሃል አሜን እያላችሁ ቪዲዮን መቀጠል ብቻ ነው። ስለዚህ አብረን እንጓዝ። አይ ቲንክ ከተወሰነ ደቂቃ በኋላ ነው ቦርዲንግ የሚጀምረው። እየጠበቅኩኝ ነው። ባቡር ጣቢያው በጣም ሰፊ ነው ፓሪስ ውስጥ። እንግዲህ ፓሪስ በባቡር በጣም የታደለች ናት። ያው ፓሪስን በደንብ በሌላ ፕሮግራም አስጎበኛችኋለሁ በሌላ ጊዜ። እስቲ ወደዚህች አስገራሚ ሀገር ሄደን ምን ላሳያችሁ ነው የሚለውን እኔ ማለት ነው። ከ2 ሰዓት ተኩል የባቡር ጉዞ በኋላ ፋይናሊ የያዝኩት አፓርትመንት ደርሻለሁ ማለት ነው። ኦኬ ኤርቤንቢ ላይ ነው ያዝኩት። ትንሽ ውድ መሰለኝ፣ ምክንያቱም እዚች ሀገር 2 ቀን ለመቆየት ለዚህ ለኪችኑ ለሳሎኑና መኝታ ቤትም አለው። አይ ቲንክ እዚህ 1 ቤድሩም አፓርትመንት ነው። ያከራዩኝ $82 ነው ለ2 ቀን ማለት ነው። እና በጣም ኤክስፔንሲቭ ነው እስካሁን ካየኋቸው ማለት ነው። እስኪ ፈተሽ እናድርገው። ይሄ ሻወሩ ነው። ኦኬ እስቲ ይገባል አይገባውም እናንተ ኮሜንት ላይ ጻፉ። ይሄን ይመስላል ቪው ደግሞ። ኤኒዌይስ በጣም ብዙ አስገራሚ ነገሮች የሚከሰቱባት የሀብታሞቹ ሀገር ደርሰናል ማለት ነው። ውጪ በጣም ይበርዳል። ስለዚህ ኮፍያ አርጌ እወጣለሁ ማለት ነው። እንገናኝ። የሀብታሞቹን ሀገር ጉብኝት ጀመረ። የመጀመሪያው የሉክሰምበርግ ሰርፕራይዝ የሚጀምረው እዚህ ጋር ነው። ይሄውም በሌላ ዓለም የትም ቦታ ላይ የማታገኙትና በዚች ሀገር ብቻ በዚች በሀብታሞቹ ሀገራት ብቻ ያለ አንድ አስገራሚ ነገር ላሳያችሁ። የምሬ ነው። ኮሜንት ላይ አሜን በሉ። ይሄ የዚች ሀገር በረከት በሁላችንም ሀገር ላይ ይድረስ። ባለንበት ሁሉ ማለት ሌላ ዓለም ላይ አደጉ በተባሉት እንደ አሜሪካ፣ ቻይና ምናምን ወዘተ ብትዞሩ ይሄ አሁን የምነግራችሁን ነገር አታገኙ። ይሄውም ነፃ ትራንስፖርት ለዜጎቻቸውም ለጎብኚያቸውም ይሁን እዚህ ሀገር ባስም ሆነ ባቡር ምንም አይነት ክፍያ አይጠይቃቸውም። ባቡሮቹ በጣም ዘመናዊ የሆኑ ባቡሮች፣ በጣም ዘመናዊ የሆኑ ባሶች፣ ኤሌክትሪክ ባሶች፣ ቅንጡ የሆኑ ትራንስፖርቶች ሁሉም ለጎብኚም ለዜጋም ለሁሉም ነፃ ነው። እንደምታዩት በጣም የሚያማምሩ ባቡሮች ናቸው ያሉት። ሁሉም በነፃ ናቸው። እዚህ በሚኖረኝ ቆይታ ሁሉ እንግዲህ የምጓጓዘው በባቡርና በባሶቻቸው ነው
ማለት ነው የሁሉም ዓለም ዜጎች ሉክሰምበርግ ሲመጡ የሚቀኑበት አንዱ ነገር ነፃ ትራንስፖርት ነው። ምክንያቱም በየሀገሩ እንግዲህ ሀገራችን ኢትዮጵያን ጨምሮ በየሀገሩ በመላው ዓለም ትራንስፖርት ከፍተኛ ወጪ ነው። አንዳንድ ሀገራት የትራንስፖርት ዘርፉን በመደጎም ርካሽ ትራንስፖርት ለማቅረብ ይሞክራሉ። አንዳንድ ሀገራት ደግሞ በጣም ጥረት ያደርጋሉ የሆነ ለማርከስ ሰዎች መኪና እንዲይዙ ምናምን። ግን የዚች ሀገር የተለየ ነው። ሙሉ ፐብሊክ ትራንስፖርቱ በሙሉ ነፃ ነው። እንደምታየው በጣም ዘመናዊ ሌክዠሪ ባቡሮች ናቸው። በጣም የሚገርሙ ባቡሮች ናቸውና ሙሉ በሙሉ ነፃ ናቸው። ሁሉም ፈታ ብሎ ይጓዛል ይሄዳል ማለት ነው። ስለዚህ እኛም እንሂድ። አይ ቲንክ ስኪኔው ባቡራቸውን አንድ ፌርማታም ቢሆን ሄደን ነፃ ነው፣ ምንም እንትን የለው። ተከፍቶ ካያችሁ ገብታችሁ መጓዝ ስለሆነ ዝም ብዬ አንድ ፌርማታ ልሂድና ባቡራቸውን ልሞክረው ብዬ ነው። በጣም የሚገርም ነው ደግሞ ወዲያው ነው የሚመጣው። በጣም በፍጥነት ነው የሚመጣው። በቃ በየ5 ደቂቃው ምናምን በየ3 ደቂቃው ልዩነት ባቡር ይመጣል። ባስም እንደዛው ቶሎ በፍጥነት ነው የሚመጣው። ኤሌክትሪክ ባሶች ናቸው እነሱም ዘመናዊ ናቸው። ካገኘው እንግዲህ እሱንም ዝም ብዬ ብቻ አንድ ፌርማታ ሄጅ ሞክረዋል። በጣም የሚገርም በጣም የትም ዓለም ደግሞ የለም። መጀመሪያም የመጨረሻ አይሆንም። ሆፕፉሊ እንግዲህ ሌሎች ሀገራትም ያደርጉታል ብለን እንጠብቃለን። ፐብሊክ ትራንስፖርት እጅግ በጣም ቀላልና ነፃ ነው እዚህ ሀብታሞቹ ሀገር ማለት ነው። ስለዚህ ከመደበኛውም ዜጋ በዘለለ አቅምም ያላቸው ሰዎች ቢሆኑ ብዙ ጊዜ ትሬኑንም ይመርጡታል ማለት ነው። እና በጣም ኢንትረስቲንግ በጣም ነው ደስ የሚለው። አይ ኔቨር ሲን እንደዚህ አይነት ሀገር አይቻል አቅም። በዛ ላይ በጣም የሚያምሩ ባሶች ይሄንን ይመስላል እንግዲህ ነፃ ትራንስፖርት። በነገራችን ላይ የህዝብ ትራንስፖርት ነፃ የሆነባት በዓለም ብቸኛዋ ሀገር ሉክሰምበርግ ናት። ቅድም እንደነገርኳችሁ ከሱም በላይ በጣም ደስ የሚለው ህዝቦችም ጎብኚዎችም በቀላሉ ባሶቻቸውንም ባቡሮቻቸውንም እንዲጠቀሙ ያደረጉበት ሲስተም ከጎግል ጋር ኢንተግሬትድ የሆነ ሲስተም አለው። ይሄውም ማለት እንግዲህ በአንዳንድ ሀገራት አለ። በተለይ ደግሞ እንደ ሳውዝ ኮሪያ፣ ጃፓን በመሳሰሉ ሀገሮች ይሄንን አይቼዋለሁ። እዚህም አጋጥሞኛል። ይሄውም እንግዲህ እንደምታዩት ከኋላ ያለው ባቡር አለ። እንዲሁም ደግሞ ባሶቻቸውም አሉ። እነሱ በሙሉ ከጎግል ጋር የተገናኙ ወይም ደግሞ መውጫ መግቢያቸውን ሰዓት በሙሉ ጎግል የሚያውቀው በመሆኑ ጎግል ማፕን ተጠቅሞ አንድ ሰው ለምሳሌ ፊት ለፊት ካለው ቢልዲንግ ኦር ደግሞ ወደዛ ራቅ ብሎ ካለ ቦታ ላይ ተነስቶ ወደ ሆነ ቦታ በባቡር መሄድ እፈልጋለሁ ብሎ ጉግል ማፕ ላይ ቢሞላ እያንዳንዷ የከተማው ባስና እያንዳንዷ የከተማው ባቡር የቱ ጋር እንደሚደርስ በእያንዳንዱ ደቂቃ የቱ ጋር ሊደርስ እንደሚችል እያንዳንዳቸውን ያውቃቸዋል። ስለዚህ ምንድነው የሚላችሁ ካላችሁበት ቢልዲንግ ቅርብ እስካለው የትሬን ስቴሽን ወይም ባስ ስቶፕ የሚፈጅባችሁ 3 ደቂቃ ነው። ስለዚህ ከዚህ ወጣችሁ 3 ደቂቃ ወቅ ስታደርጉ እዚህ ጋር ትደርሳላችሁ። ከዛ በኋላ የምትመጣው ባቡር ይሄ ቁጥር በምትለው ባቡር ተሳፍራችሁ 3 ስቶፕ ከሄዳችሁ በኋላ ወርዳችሁ ከዛ በኋላ 4 ደቂቃ በእግር ወክ አድርጋችሁ ከዛ ላይ የምትመጣዋን ይሄን ቁጥር ባስ ይዛችሁ በዛ ሂዱ ብሎ እያንዳንዷን ባስ ደግሞ ራሱ ፎሎ እያደረጋችሁ እያንዳንዱን ሂደት ተከትሏችሁ ትወርዳላችሁ ማለት ነው። ይሄ በጣም ሲስተም ሲምፕል የሚያደርግ ነው። እኔ እንግዲህ የተለያየ ሀገር በተለይ አውቶቡሶች ስጠቀም የሚሆን ባቡሮች ስጠቀም ሰዎች ይጠይቃሉ እንዴት አድርጌ እንዴት ሆኜ ምናምን። ያልተቸገርኩት ጃፓን ነው። ሳውዝ ኮሪያ ደግሞ ጎግል ራሱ አይሰራም። ጎግል ማፕ ራሱ አይሰራም ጭራሽ። እንደገና ደግሞ በጣም የሚያስቀው ነገር በራሳቸው ቋንቋ ነው አፕሊኬሽኑ ያለው ካካኦ ኮኮ ምናምን የሚል። ስለዚህ በጣም ተሸግሬ ነበር። እዚህ ሀገር ግን ከጎግል ጋር አገናኝቶት እንግሊዘኛ ነው፣ ሲምፕል ነው። ትራንስፖርታቸው ለመላው ዓለም በጣም የሚያስቀና ነው። የሚያስቀናው ነገር ይሄ ቴክኖሎጂ መጠቀም አርቸው አይደለም። ቴክኖሎጂ ብዙ ሀገርም አለ። ግን ይሄን የመሳሰለ የዘነጠ ትሬን እንግዲህ በምን ያህል ፍጥነት እንደሚመጣ ታዘቡት። እቺን ቪዲዮ እንኳን እየቀረጽኩ ስንት ትሬን ወደዛና ወደዚህ እንዳለፈ ማለት ነውና በጣም በፍጥነት ነው የሚመጣው። በጣም ዘመናዊ፣ በጣም የሚያስቀና፣ በዛ ላይ ደግሞ ፎር ፍሪ። ይሄን ይመስላል የትራንስፖርት ሲስተማቸው። የመጀመሪያው በጣም የሚያስደንቀው ነገራቸው ይሄ ነው። ስለዚህ የሉክሰምበርግ የትራንስፖርት በረከት በሁላችንም ሀገር ላይ ይድረስ ማለት ነው። ኦኬ እንግዲህ በዚች አስገራሚ ሀገር ሉክሰምበርግ የህዝብ ትራንስፖርት ለምን ነፃ ሆነ ሲባል መንግስት ለዜጎቹ አስቦ ይሁንላቸው ብሎ ለስደተኞች አስቦ ምናምን አይደለም። ያው ገቢ ነው የሚያገኝበት ዞሮ ሰዎች እየከፈሉ በትራንስፖርት ቢጠቀሙ። ነገር ግን ይሄ ሆነው ከችግር የተነሳ ነው መንግስት በጣም ተገዶ እዚህ ውሳኔ ላይ እንዲደርስ ያደረገው። ይሄውም የመኪና መብዛት ነበረ። እንግዲህ እንደምታውቁት ባደጉት ሀገራት መኪና ማለት እግር ማለት ነው። ሰዎች በብዛት መኪና ይገዛሉ። በተለይ ደግሞ እንደ ሉክሰምበርግ ያሉ በጣም ብዙ ሚሊዮነር ያላቸው በጣም ብዙ ባለሀብት ያላቸው ሁሉም ሰው መኪና ይኖራል። ስለዚህ እስከ 2020 ድረስ የመኪኖች ቁጥር በጣም እየበዛ ከተማዋ ሀገሪቷ ደግሞ ትንሽ ስለሆነች በመኪና ተጨናነቀች። ስለዚህ ሃይ የሆነ ትራፊክ በጣም መግቢያ መውጫ የጠፋው ሁኔታ መኪና ክራውድድ እየሆነ መጣ። ሁሉም ሰው መኪና እየገዛ ማለት ነው። እንግዲህ መንግስት እንደ መንግስት ይሄንን አታድርጉ መኪና መግዛት አትችሉም ከዛሬ ጀምሮ ማለት አይችልም። ያው ቀረጥ ሊጨምር ይችላል፣ ታክስ ሊጨምር ይችላል እንጂ የሰዎችን መብት መግፈፍ ስለማይችል ያደረገው ነገር ምንድነው እነዚህ መኪና መብዛት ከሚያመጣው ኪሳራ ይልቅ የህዝብ ትራንስፖርቶቹን ነፃ ማድረግ እንደሚሻል ያምናል። ክሮስ ቦርደር
የሚያደርጉ ባሶች ወይም ደግሞ ትሬኖች ወይም ባቡሮች ማለት ነው። ሶ ቦርደር ክሮስ አድርገው ወደ ፈረንሳይ፣ ወደ ቤልጂየም፣ ወደ ጀርመን ምናምን የሚሄዱ አውቶቡሶችና ባቡሮች ካልሆኑ በስተቀር ሁሉንም በነፃ ለማድረግ የገንዘብ ድጎማ ለትራንስፖርቱ ዘርፍ ማድረግ ጀመረ ማለት ነው። በዚህም እንግዲህ ካለፈው 2020 ጀምሮ ይሄውና እኔ እስከመጣሁበት እንግዲህ አሁን 2025 ነው ይሄንን ቪዲዮ ስቀርጽ እስካሁን ድረስ ያው ፍሪ ለማድረግ ውሳኔ ያሳለፈ ማለት ነው። ያን ጊዜ እንግዲህ ማን ወጪ ማውጣት ይፈልጋል? የጋዝ ወጪ ማውጣት አይፈልግም። በዛ ላይ ደግሞ እንዳለ ትራንስፖርቶቹን ቁጥር በመጨመር በጣም በፍጥነት እንዲመጡ በማድረግ ሰዎች መኪናን አማራጭ እንዳያረጉት ወይም ደግሞ መኪና ተጨማሪ ትርፍ እንዲሆንባቸው የፓርኪንግ ወጪ ከፍተኛ እንዲሆን፣ የኢንሹራንስ ወጪ ከፍተኛ እንዲሆን በማድረግ ማለት ነው እነዚህን እና የመኪና ዋጋ ውድ እንዲሆን በማድረግ ሰዎች ከመኪና ይልቅ የፐብሊክ ትራንስፖርቱን እንዲመርጡ አደረጋቸው ማለት ነው ታክቲካሊ። ስለዚህ ከዛ ጊዜ ጀምሮ እንግዲህ ሰዎች መኪናቸውን እየተዉ ወደ ህዝብ ትራንስፖርት ላይ ማማተር ጀመሩ፣ በነፃ እየተጓጓዙ በነፃ ስራቸውን ለመስራት ማለት ነው። እንግዲህ በዚህ ውሳኔ መሰረት መንግስት ነፃ ትራንስፖርት ሊያደርገው ይችላል ማለት ነው። እንዳያችሁት ባሱም ሆነ ትሬኑ ወይም ባቡሩ በነፃ የሆኑበት ዋነኛ ምክንያት እንግዲህ መንግስት ከችግር የተነሳ በወሰነው ውሳኔ ነው ማለት ነው። እንግዲህ የሁሉም ሀገር ህዝብ የሚቀናበት ነው። እቺ ሀገር ጀምረዋለች። እንግዲህ ወደፊት በቆይታችን ደግሞ ወደፊት ደግሞ እናይ ይሆናል እንግዲህ ሌሎች ነፃ የሚደረጉ ነገሮች ምናምን እናይ ይሆናል ማለት ነው። ሶ በጣም አሪፍ ነገር እንዳገኛችሁ ተስፋ አደርጋለሁ። ሆፕፉሊ ይሄንን ለሀገራችሁ የምትመኙ አሁንም ኮሜንት ላይ መጻፋችሁን አትርሱ ማለት ነው። በመቀጠል እንግዲህ ስለ ሀገሪቷ እየነገርኳችሁ ጥቂት ደግሞ ወክ እናርግ የተለያዩ አካባቢዎችን እንይ ማለት ነው። ሳይክል ይታየኛል። ሳይክላቸው ቀለሞቹም ትንሽ የተለዩ ናቸው። ሳይክል እንሞክር። በነፃ ይሆን እንዴ ነገር? ሳይክልም በነፃ አቅርቦም አይችሉም መንግስት። እንዴ ይዋቸው እኮ ባሶቻቸውን ከነ ቀለማቸው ሲያምሩ። አሁን 32 ቁጥር ባስ ኤሌክትሪክ ባስ ነው። እነዚህ ደግሞ እንግዲህ ለፐብሊኩ የሚያቀርቧቸው ሳይክሎች ናቸው። ሁሉም ነገር ነፃ ቢሆንም ሳይክሎቹ ግን ያው ያስከፍላሉ። በሰብስክሪፕሽን ነው። ላይክ አንዴ ሰብስክራይብ አድርጋችሁ የወር የምናምን አላቸው። ሶ ያንን ካርድ የያዛችሁ የመጣችሁ ነው የምትነዱት ማለት ነው። ሶ በሰብስክሪፕሽን ነው። ሰብስክሪፕሽን ቁጥር ካላችሁም ታስገባላችሁ። አይ ቲንክ የት ሀገር እንደሆነ ባላስታውስም አውቀዋለሁ። ይሄኛው እንግዲህ ሰብስክራይብ የምታደርጉበት ነው። ሶ ይሄኛው ደግሞ ሰብስክሪፕሽን ካላችሁ የሰብስክሪፕሽን ነምበራችሁን አስገብታችሁ ይዛችሁ የምትሄዱበት ነው ማለት ነው። ሶ ይሄን ይመስላሉ። በሙሉ ኤሌክትሪክ ባይኮች ናቸው መንገዳቸው ዳር ያሉ። ሶ ከተማው በጣም ነው የሚያምረው። ኦኬ እንግዲህ ሉክሰምበርግ ከሌላው ዓለም የሚለያት በጣም አስገራሚ ነገር ደግሞ የሰራዊቶቿ ቁጥር፣ የህዝቧ ቁጥር እንዲሁም የተለያዩ እንደዚህ አይነት ቁጥራዊ መረጃዎቿ በጣም ለየት ያደርጋቸዋል። ምን ያህል ወታደር ያላት ይመስሏቸዋል? በመጀመሪያ በጣም የሚገርማችሁ ነገር የኔቶ አባል ነች። ኔቶ ማለት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት የሚባሉት ወይም ደግሞ አንዱ ከተነጋ አብሬ ዋጋለሁ ብለው የተነሱ የ31 ሀገራት ጥምረት ነው የሰሜን አትላንቲክ የጦር ቃል ኪዳን ወይም በምህጻረ ቃሉ ኔቶ ተብሎ የሚጠራው ማለት ነው። ሶ እንግዲህ የዚህ የኔቶ አባል ናት ማለትም ኔቶ ውስጥ እንግዲህ እንደምታውቁት በፊት አውራሪነት አሜሪካ ትመራዋለች። ፈረንሳይ አልቀረች፣ ጀርመን አልቀረ፣ ሌሎች እንደ ቱርክ የመሳሰሉት 30 በላይ የሚሆኑ ሀያላን ሀገራት ያሉበት የጦር ስብስብ ነው። አንዱ ከተነካ አብረን እንዋደቃለን ያሉ እንግዲህ የነዚህ አባልም ናት። ከፋውንደሮቹ ኢቭን ከመስራቾቹም አንዷ ናት። ስለዚህ እንግዲህ በሚሊተሪ በጣም ጠንካራ ልትመስለን ትችላለች አይደል? በጣም በሚያስቅ ሁኔታ ገሷት 900 ወታደር ብቻ ነው ያላት። ከኔ ማጅን 900 ወታደር ብቻ ነው ያሉት። 1000 የማይሞሉም ወታደሮቹ። እንደገና ደግሞ ላይክ 1000 ሌሎች ተጠባባቂ ወታደሮች አሉ። እነሱ ሌላ ስራ የሚሰሩ በሚያስፈልግ ሰዓት ሀገራቸው በምትፈልጋቸው ሰዓት ተጠርተው ሊመጡ ስታንድ ባይ ሆነው ግን ስራቸውን የሚሰሩ ማለት ነውና ይሄ በጣም ያስገርማል። የህዝብ ቁጥሯ እንግዲህ ትንሽ ነው። ወደ 665,000 ገደማ ብቻ ነው የህዝብ ቁጥሯ። ከዛ የሚበልጥ ህዝብ የላትም ማለት ነው። እንግዲህ እነዚህ ባለፈው ዓመት የተቆጠረው ዳታና እንዲሁም ደግሞ እዚህ የሚኖሩና ዜጎቿ ተቆጥረው ማለት ነው። ሌላኛው ግን አብዛኛው ሰራተኞች እዚህ የሚሰሩት የምታዋቸው በሙሉ ሰራተኞች እዚህ አይደለም የሚሰሩት። እንደምታውቋት ሉክሰምበርግ በጣም ትንሽ ነች። እንግዲህ በጣም ትንሽነቷን ሳሳያችሁ በእኛ ሀገር ምሳሌ ሳሳያችሁ ከአንድ ጫፍ እስከ አንድ ጫፍ 81 ኪሎ ሜትር የሚርቀው ይኸውም ማለት ከአዲስ አበባ አዳማ እንግዲህ 100 ኪሎ ሜትር ነው የሚርቀው አይደለ? ባልሳሳት ከተሳሳትኩ አረሙኝ ኮሜንት ላይ 81 ኪሎ ሜትር ነው ከአንዱ ጫፍ ወደ አንዱ ጫፍ። ወደ ጎን ደግሞ 57 ኪሎ ሜትር ነው የምትረዝም። ስለዚህ ምን ያህል ታይኒ ሀገር እንደሆነች አስቧት። ሶ እቺ ታይኒና ሀብታም ሀገር እንግዲህ ከላይ እስከታች ይሄን ያህል ስለምትርቅ በጣም ጠባብ ነች። ስለዚህ ለጀርመንም ትቀርባለች፣ ለፈረንሳይም ትቀርባለች። ስለዚህ ኮስት ኦፍ ሊቪንጉ ሃይ ነው። ቅድም እንዳልኳችሁ እንግዲህ ብዙ ነገር ኦፈር ይደረጋል በነፃ የሀብታም ሀገር ስለሆነ ትራንስፖርቱ ምን ሁሉ ነገር በነፃ ነው አይደለ? ግን ሰው በትራንስፖርት ነፃነት ብቻ አይኖርም። መጀመሪያ መቀመጫዬን እንዳለችው ዝንጀሮ የቤት ዋጋ በጣም ኤክስፔንሲቭ ነው እዚህ ሀገር። የቤት ዋጋ በጣም ውድ ስለሆነ ሰዎች ለመኖር በጣም ይቸግራሉ። ስፔሻሊ ስደተኛው መጥቶ እዚህ ለመኖር በጣም ያስቸግረዋል። ስለዚህ ለመኖር ብዙ አይመርጧትም ማለት ነው። ስለዚህ የሚኖሩት የት ነው? በአብዛኛው እዚህ ሀገር የሚሰሩ ሰራተኞች ከዚች ሀገር ውጭ ነው
የሚኖሩት። ያ ማለትም እንግዲህ እንደምታውቁት ኢንፍራስትራክቸሩ በጣም አሪፍ ነው። ስለዚህ መንገዶቹ፣ ባሱ እንዲሁም ባቡሩ ቅድም እንዳሳያችሁ በቃ ዌልደን የሆነ የተሰራ ስለሆነ ሰዎች ምንድነው የሚያደርጉት የሚኖሩት ፈረንሳይ፣ ጀርመን፣ ቤልጅየም ይኖራሉ። በባቡር ጠዋት ይመጣሉ፣ ስራቸውን ሲሰሩ ውለው ከሰዓት ወደ ሀገራቸው ይሄዳሉ ማለት ነው። ፈረንሳይ ለመሄድ እንግዲህ 20 ደቂቃ ምናምን ነው ማለት ቦርደሩን ለማለፍ ማለት ነው። የሉክሰምበርግን ቦርደር ለማለፍ ከዚህ እንግዲህ የፈረንሳይን ቦርደር አልፎ ለመግባት 30 ደቂቃ አይፈጅም። ስለዚህ ሰዎች ፈረንሳይ፣ ቤልጅየም ምናምን ጀርመን ይኖራሉ። ክሮስ ቦርደር እያደረጉ መተው ሰርተው ውለው ይሄዳሉ። ፓርት ኦፍ ኢሮፒያን ዩኒየን ነች፣ የአውሮፓ ህብረት አባል ነች። የሸንገን ቪዛንም መስራች እሷ ነች። በነገራችን ላይ ሸንገን ኤሪያ ነው የሚባሉት አይደል? የአውሮፓ ህብረት አባል ሀገራት እነዚህ 28ቱም ሀገር ከ28ቱ ሀገር አንዱ ቪዛ ከሰጣችሁ ኢሮፒያን ዩኒየን እንደ ሎካል ሀገራችሁ ነው ኢሮፒያን ዩኒየን ውስጥ ወይም ሸንገን ዞን ላይ ትሄዳላችሁ። የሸንገን ዞንም መስራች በመሆኗ እንግዲህ ይቺ ሀገር በጣም አስገራሚ ነገሮች አላት። ስለዚህ የሸንገን ዞንም መስራች ነች። ሸንገን የሚባል ከተማ አለ እዚሁ ሉክሰምበርግ ውስጥ። ሰዎች ያ ቪዛም የተፈረመው እዛ ቦታ ላይ በመሆኑ ሰዎች ሸንገን ዞን እየተባለ የሚጠራው ከዛ በመጀመሩ እንግዲህ ዛሬ የሸንገን ቪዛ ያላቸው ሰዎች ወይም ሸንገን የሚባለው የአውሮፓ ህብረት ቪዛ ያላቸው ሰዎች የአውሮፓ ህብረትን እንዲጎበኙ ሀሳቡን ከማመንጨት ጀምሮ በማስማማትና ይህንን በማሳካት ሂደት ውስጥም ስሟ ስላለ እንግዲህ ሉክሰምበርግ በከተማዋ ተሰይሟል ማለት ነው። የአውሮፓ ህብረት ቪዛም ማለት ነው። ስለዚህ እንግዲህ የአውሮፓ ህብረትም ነች። በደህንነት እንግዲህ የሚያሰጋት ነገር ምንድነው? እንደነ ስዊዘርላንድ እንደነ ኒውዚላንድ ምናምን ሰላማዊ ሀገር ባትባልም ምክንያቱም ስቲል የጦርነት ስጋት ስላለባት ማለት ነው። የጦርነት ስጋት ያለባት ሲባል አሁን ሰላማዊ ናት፣ ሀብታም ናች። ግን በአሊያንሳችሁ ምክንያት የሚመጣባችሁ ጦርነት አለ፣ በኔቶ ምክንያት ማለት ነው። ስለዚህ አሜሪካና ሩሲያ ቢዋጉ፣ አሜሪካና ቻይና ቢዋጉ አውቶማቲካሊ ቺም ሀገር ወደ ጦርነት ውስጥ ትገባለች አብራ፣ ወይም ደግሞ የአሜሪካ ጠላቶች ኢላማ ከመሆን አትድንም ማለት ነው። ስለዚህ ከዚህ አንጻር እንግዲህ የጦርነት ጥላ አለባት፣ ግን ደግሞ የምትተማመንበት ሰራዊት አለ ኔቶን የሚያክል ማለት ነው። ስለዚህ ላንድ ሎክድ ነች። በዙሪያዋም ምንም ጠላት የሆነ ሀገር የለም። ከሁሉም ጋር የአውሮፓ ህብረት እንደመሆኗና አውሮፓ እምብርት ላይ በመኖሯ እንደፈለጋችሁ መጓጓዝ የምትችሉበት ስለሆነ ብዙ ከጎረቤቶቿ ስጋት የለባትም ማለት ነው። እንግዲህ ሌላኛው በጣም የሚያስገርመው እጅ በፍ የሚያስጨነው ነገር ምንድን ነው በሉኝ? እዚህ ሀገር ከ15 ሰው አንድ ሰው ሚሊዮነር ነው። ታምናላችሁ? እዚህ ሀገር ከሚኖሩ ማለት ነው ከ15 ሰው አንድ ሰው ሚሊዮነር ነውና በሚሊዮነሮችን ብዛት በዓለም ላይ የምትታወቅ ሀገር ናት ማለት ነው። ታዲያ ይሄ ሁሉ ሚሊዮነር ያለባት ይሄ ሁሉ ኢንፍራስትራክቸር የተሟላላት የሀብታም ሀገር ምንድነው የምትሰራው? የምሬ ነው ላይክ ምንድነው የምትሰራው ብላችሁ አትጠይቁም? የምትሰራውን ደግሞ ልንገራችሁ። በጣም የሚያስገርም ነገር ነው የምትሰራው። እንግዲህ ዋናው ጥያቄ የሚጀምረው እዚህ ጋር እንዴት ሉክሰምበርግ ይህን ያህል ሀብታም ልትሆን ቻለች? በነገራችን ላይ ጂዲፒዋ ፐር ካፒታል ሲሰላ አንደኛ ነች ኦል ኦቨር ኢሮፕ ማለት ነው። ይሄውም እንግዲህ ጂዲፒ ፐር ካፒታል ማለት እንግዲህ ሜቢ ለማታውቁት ካላችሁ ጂዲፒ ማለት ግሮዝ ዶሜስቲክ ፕሮዳክት የሚባለው ወይም በአጭር ስሙ ጂዲፒ ይባላል። ይሄም ማለት እንግዲህ ሀገራት አምርተው የሚሸጡት ከህዝብ ቁጥራቸው ጋር ሲሰላ ጂዲፒ ፐር ካፒታል ይባላል። በዓለም ላይ በጂዲፒ አንደኛ አሜሪካ ነች፣ ምክንያቱም ወደ 30 ትሪሊዮን ዶላር ይደርሷል ጂዲፒዋ ማለት ነው። ቀጥሎ ቻይና እያለ ይቀጥላል። ፐር ካፒታል ላይ ሲሰላ ግን በኢሮፕ ስትመጡ አንደኛዋ ሉክሰምበርግ ነች። ምክንያቱም በጣም ውስን የህዝብ ቁጥር ስላላትና የምታመርተውና የምትሸጠው ደግሞ ጂዲፒዋ በአመት በ2023 ወደ 85 ወር 90 ቢሊዮን ዶላር ገደማ ነው። ይሄም ማለት እንግዲህ የህዝብ ቁጥሩ 500 ሺህ ገደማ ነው ማለትም 600 ሺህ ገደማ ስለሆነ ከህዝብ ቁጥሩ አንጻር ሲሰላ የምታመርተውና የምትሸጠው በጣም ብዙ ነው። ስለዚህ ጂዲፒ ፐር ካፒታል በኦል ኦቨር ኢሮፕ በከፍተኛ ሁኔታ ትበልጣለች ማለት ነው። እንግዲህ ታዲያ ይችን የምታክል ትንሽ ሀገር ወደ ሀብት ማማ መጣች ስንል የምናገኘው የመጀመሪያው ነገር ስቲል ወይም ብረት ሽያጭን ነው። በነገራችን ላይ በጣም የሚያስገርመው ታሪካቸው እስከ 19ኛው መቶ ክፍለ ዘመን አጋማሽ ድረስ ማለትም እንግዲህ 100 ዓመት አይሞላም ይሄ የሀብት ታሪካቸው ማለት ነውና እስከ 19ኛው መቶ ክፍለ ዘመን አጋማሽ ድረስ በረሃብ ይሰቃዩ ነበር። ኦልሞስት 90% የሚሆነው የሉክሰምበርግ ህዝብ ስራም የለውም፣ በረሃብ የሚሰቃይ ነበር። ከዛ በኋላ እንግዲህ እንደነ የኢንዱስትሪ አብዮት ማፈንዳቱን ተከትሎ እንግዲህ በኢንዱስትሪው አብዮት ከፍተኛ ተፈላጊነት የነበረው ብረት ነበር። ስለዚህ ያንን ብረት በከፍተኛ ሁኔታ በማምረት በመሸጥ እንዲሁም የባንኪንግ ኢንዱስትሪውን አግሬሲቭሊ እንዲስፋፋ በማድረግና ለትልልቅ ካምፓኒዎች ደግሞ ከፍተኛ የሆነ ታክስ ቅናሽ በማድረግ ማለትም የትም ዓለም ያልነበረ ታክስ በመቀነስ ትልልቅ ካምፓኒዎች ወደ ሉክሰምበርግ እንዲተሙ ከፍታ ኑልኝ ስትል ጠራች። እንግዲህ በሀያላን ሀገራት መከበቧ፣ ሰላሟ የተረጋገጠ መሆኑ እንዲሁም ደግሞ የረከሰ ታክስ በማቅረቧ በጣም በርካታ ካምፓኒዎች ወደ ሉክሰምበርግ ለመምጣት አሰፈሰፉ። በዓለም ላይ እንግዲህ ዝነኛ ሆኖ የምታውቁት የአሜሪካው አማዞንን ጨምሮ ሌሎችም ግዙፍ ተቋማት እዚህ መቀመጫቸውን ወደ ሉክሰምበርግ አድርገው ነበር። አማዞንም በቅርቡ ነው እንግዲህ እስከ ቅርብ ጊዜ ድረስ እዚህ ነበረ ዋና ቢሮው የአማዞን ካምፓኒ ማለት ነው። ከዛ ፕሬዚደንት ባራክ ኦባማ ወደ ስልጣን ሲመጡ ባሻሻሉት የታክስ ህግ ነው ተመልሶ ወደ አሜሪካ ሊሄድ የተነሳው ማለት ነው። እንዳልኳችሁ ብረት ለብዙ ነገር ይፈልጋል በዓለም ላይ በተለይ የኢንዱስትሪው አብዮት ከፈነዳ በኋላ ለመንገድ ድልድዮችን ለመገንባት፣ ለህንፃ፣ ለሌሎችም ለኮንስትራክሽን ብረቶች ይፈለጉ ነበር። እንዳጋጣሚ ሆኖ ደግሞ በርካሽ ብረቶችን በርካሽና በፍጥነት አምርታ ለዓለም በማቅረቧና በተለይ ደግሞ ኒውዮርክ በምትገነባበት
ጊዜ የኒውዮርክ ግዙፍ ህንጻዎችም ከሉክሰምበርግ በሚመጡ ብረቶች መገንባታቸው ከፍተኛ የሆነ እንደ ማዕበል የሚፈስ የብረት ፍላጎት ወደዚች ሀገር እንዲመጣ አድርጓል ማለት ነው። እሷም እንግዲህ ያለማቋረጥ በፍጥነት በማምረት በባንኪንግ ኢንዱስትሪውን አግሬሲቭሊ በመክፈትና በጣም የሚገርም የፋይናንስ ስርዓት በመዘርጋት የዓለም ሀብታሞችን ወደ ራሷ መሳብ ጀመረች። የዓለም ሀብታሞችም ትልልቅ ቢሮቸውን ከመክፈት ጀምሮ ለመኖሪያነት ይመርጧት ጀመር። በዚህም እንግዲህ አሁን ላይ ከፍተኛ ዌልዝ ያላት ጂዲፒዋን በዓለም ላይ በጣም ከፍተኛ የሆነ በጣም በርካቶች ለመኖር የሚመርጧት ሀብታም ሀገር ለመሆን በቃች ማለት ነው። እንግዲህ ሉክሰምበርግ በጣም የቅርብ ታሪክ ነው ያላት በዚህ ከድህነት ወደ ሀብት ያደረገችው ጉዞ ማለት ነው። እንግዲህ በዚህ ላይ የሚከራከሩ ሰዎች ያው ቁጥራቸው ትንሽ መሆኑ በጣም ረድቷቸዋል። በቅርብ ጊዜ ነው እስከ 600 ሺህ የደረሱት እንጂ በጣም ትንሽ ነበሩ። እንግዲህ ትንሽ የህዝብ ቁጥር ሲኖራችሁ ብዙ ጊዜ ኦፖርቹኒቲ ነው ለማደግ ማለት ነው። ትልቅም የህዝብ ቁጥር ኖሯችሁ ልታድጉ ትችላላችሁ። ኦፍኮርስ እንደ ቻይና ምናምን፣ ግን ፖለቲካውን ለመቆጣጠር በጣም ይከብዳል ሰፊ የህዝብ ቁጥር ሲኖር ማለት ነውና ትንንሽ የህዝብ ቁጥር ያላቸው ካያችሁ እዛ ላይ ጥሩ የሆነ መንግስት ሲታከልበት ጥሩ የሆነ ፎሬን ፖሊሲ ምናምን ሲታከልበት ምን ያህል በአንድ ጊዜ ሊያድጉ እንደሚችሉ እንደነ የተባበሩት አረብ ኤምሬትስ በአብዛኛው ሚድል ኢስት ካንትሪና እንደዚህ አይነት እንደነ ሉክሰምበርግ አይነት ሀገሮችን መመልከት ይቻላልና እውነት ለመናገር ላይክ የሉክሰምበርግ ከተማ ላይ መዞር ማለት ጀስት መናፈሻ ውስጥ እንደመሄድ ነው። እንግዲህ መሀል ከተማ ላይ ነኝ። እጅግ በጣም ነው የሚያምረው፣ ውበቱ የተለየ ነው። እንዲሁም ደግሞ ትልልቅ ኢንዱስትሪዎች ትመለከታላችሁ። ያ እንግዲህ የሉክሰምበርግን ኢኮኖሚ የሚደግፉ ናቸው ማለት ነው። እንግዲህ ሉክሰምበርግ ሌላ አንድ ፈን ፋክት አላት። ከዛ የራቀውስ ሀገር ከመሆኗ በፊት ያለው ታሪኳ ደግሞ ያስገርማል። ሀገር ከመሆኗ በፊት ያለውን ታሪክ ደግሞ ልንገራችሁ። ስቶሪ ታይም። እንግዲህ የሉክሰምበርግን የኋላ ታሪክ ለማየት በጣም ወደ ኋላ ስትሄዱ እቺን ሀገር አስገራሚ ሆና ታገኟታላችሁ። ይኸውም እቺ ሀገር አልነበረችም። ከሆነ አመታቶች በፊት ግቢ ነበረች። የአንድ ንጉስ በአውሮፓ ላይ ገናና የነበረ ንጉስ የሱ ግቢ ነበረች። እንዳልኳችሁ 2500 ስኩዌር ኪሎ ሜትር ነው የምትሰፋው። ስለዚህ እንግዲህ ይሄን የሚያክል ግዙፍ ግቢ የነበረው አንድ ገናና ንጉስ ነበር። የሱ ግቢ ነበረች ማለት ነው እንጂ ሀገር አልነበረችም። ሌላኛው በጣም የምታዩት እንግዲህ ከታሪኳ ጋር የሚገናኘው በጣም በርካታ ካስሎች ታያላችሁ። በጣም ብዙ ካስሎች ነው የምታዩት። እኔ ራሱ ከተማዋም ላይ በቃ ስትዞሩ በየቦታው ስትወጡ ማለት ነው እንግዲህ እዚች ጠባብ ሀገር ላይ ከ130 በላይ ካስሎች አሉ። ሁሉንም እንግዲህ መንግስት እንደ የሉክሰምበርግ መንግስት እንደ ታሪካዊ ዲስትሪክት አድርጎ አልቆጠራቸውም። ምክንያቱም በጣም ብዙዎቹ ቦታ ስለሚይዙ። ስለዚህ ምንድነው ያደረገው? ለግል ባለሀብቶች አሳልፎ መሸጥ ነው። ስለዚህ የተወሰኑትን ብቻ የሉክሰምበርግ መንግስት ሆልድ አድርጎ ሂስቶሪካል ሳይት አድርጎ ያው ያስጎበኛቸዋል። ሞስት ኦፍ ዘም ፍሪ ናቸው፣ በነፃ ነው የምትጎበኙት። ያው ሀብታም ሀገር አይደል? ስለዚህ ሞስት ኦፍ ዘም በነፃ ናቸው፣ በነፃ ትጎበኛላችሁ። ከዛ ውጭ ያሉትን ግን አብዛኞቹን ካስሎች ለግል ባለሀብቶች ሸጠዋቸዋል። የግል ባለሀብቶቹም ገዝተው እንደ አዲስ በማደስ ለሆቴልነት ለምናምንነት ለብዙ ነገር ተጠቅመውታል። ስለዚህ እንግዲህ ሉክሰምበርግ ታሪኳን በጣም አስገራሚ ለየት ያለች ሀብታም ሀገር ነች ማለት ነው። ሌላኛው ደግሞ በተደጋጋሚ ሉክሰምበርግ ውስጥ የተመለከትኩት ነገር ምንድነው? ፍሪ ዋይፋይ ለጎብኚም ሆነ ለዜጋ ምንም አይነት ነገር ሳያስፈልግ ፍሪ ዋይፋይ ትጠቀማላችሁ። በየቦታው እንደምታዩት ፍሪ ዋይፋይ ተብሎ በተደጋጋሚ ታዩታላችሁ ማለት ነው። እና ይሄ እንግዲህ ትሬን ስቴሽናቸው ነው። እስካሁን ኢቭን አንዳንዱ ትሬን ስቴሽን በጣም ዲፕ ከሆነ የሚወስዱበት መንገድ ራሱ በጣም አስገርሞኛል። ሊፍቱ ራሱ ማለት ነው። እና ይሄ ትራንስፖርት ኢንፍራስትራክቸር በቃ ላይ የሚገርም ሆኖ ነው የተገነባው ነገሩ። በዚህ ጭንሰት ማለት በጣም ትንሽ ሀገር ነው። ይሄን ያህል ቆንጆ አድርገው ባይገነቡት ይገርመኛል። ይሄን ያህል ሀብት ኑሯቸው ለዚህ አድርገው ማለት በጣም ቆንጆ አድርገው ባይገነቡት እንደውም ይገርማል። ግን ደግሞ በመጠን እነሱን የሚያክሉ ሀገሮች ደግሞ እንዲሁ በግጭት የማቀቁ እናውቃለን። ያው ካሉበትን ጂኦግራፊ ካሉበትም ነገር አንጻር ማለት ነው። ይሄ ትሬን ስቴሽናቸው ነው። ፍሪ ዋይፋይ ያለው በቃ ጽድት ያለ እና ደግሞ ኔቸሩ እንዴት እንደሚያምር እና ተራራ ሲሆን ማለት ነው። ተራራውን ለምሳሌ ይሄንን ወጥቼ ላሳያችሁ። ስኬሌተሩ በጣም ትልቅ እና አንዳንድ ጊዜ ለምሳሌ ወደ ላይ ስትወጡ በጣም ተራራ ከሆነ አሁን ያለውት ትሬን ስቴሽኑ በጣም ታች ወርጄ ነበረ። ወደ ላይ መውጣት ስፈልግ ኤስኬሌተሩን ከወጣው በኋላ በጣም ላይ ነው ያለው ሌላኛው ትሬን ስቴሽን። ስለዚህ በየቦታው ላይ እንደዚህ ስትወጡና ስትወርዱ ከፍታ ዜጎቻቸው ከፍታ ሲወጡና ሲወርዱ ሁልጊዜ በስኬሌተር ምናምን ከሚሆን ብለው እንደ ኬብል ካር አይነት አዘጋጅተውላቸዋል ማለት ነው። እና ይኸውላችሁ ከፊት ለፊት ያለው በገመድ የሚጎተት ሊፍት ነው። እንደምታዩት ሰዎችን ወደ ከፍታው ቦታ ወደ ላይ ያወጣል ያወርዳል ማለት ነው። እስቲ እንግባና እንውጣበት። አረ ማንም የለም ወይ ጉድ! ደፋር ነኝ እኮ እኔ ብቻዬን። ማንም የለም። አሁን ስመጣ ለማየት ስመጣ ያነበብኩትን ለማረጋገጥ ስመጣ ሰዎች ነበሩ። አሁን ግን ሰው የለም። ኤኒዌይስ እሺ ዘጋ። አይ ድፍረት ብቻ እንደዚህ አይነት ነው። ሰዎችን ከከፍታ ቦታ ወደ ዝቅታ የሚያመጣቸው ነው እንግዲህ እንደ ሊፍት ማለት ነው። ኦኬ ይሄ ደግሞ አንዱ በር ተዘጋ ጮሆ፣ አንዱ በር ስቲል ክፍት ነው። ማንን እየጠበቀ እንደሆነ አያውቅም። ግን መጥቻለሁ ሌትስ ጎ። ኦኬ ጮኸ። ኦኬ ሶስተኛ ቢፕ ሳውንድ አድርጎ ነው የሚዘጋው። አይ ቲንክ ዘጋ እና ከፍታ ያወጣናል ማለት ነው፣ ዝቅታም ያወርደናል ማለት ነው። የሚደንቅ ነው። ዜጎቻቸውን ጎብኛቸውን ያቀላምጧቸዋል፣ አይገልጽም። ሉክ እንግዲህ ኤቭሪቲንግ ፎር ፍሪ
የሚገርም ከፊት ያለውም እየመጣ ነው ደግሞ አይቆይም እኮ ወዲያው ነው። ይሄ ደግሞ በሁለት ደቂቃ ነው የሚመጣው። በሁለት ደቂቃ ይሄዳል፣ በሁለት ደቂቃ ይመጣል። እንግዲህ እቺን ከፍታ በደረጃ አድርገውላቸው መሄድ ይችላሉ እኮ ግን በደረጃው ነው። እንዴት ዜጋ ይደክማል? ምን ሆናችሁ? እንዴት ሊጎበኝ የመጣ እንዴት ስደተኛው ይደክማል? አሬ በጣም የሚገርም ነው። በተለይ ፐብሊክ ትራንስፖርት ላይ የተሰራው ነገር የሚገርም ነው። ታክሲ አጣው የለ እዚህ ሀገር ይኸው ማርፈድ የለ መቀጣጠር ራሱ እዚህ ነው። በቃ በእውነት በምን ምክንያት ታረፍዳላችሁ? ማለት ናቹራል የሆነ አደጋ ማለት የተፈጥሮ አደጋ ገጥሞ ካልሆነ ይሄን የሚያክል ኢንፍራስትራክቸር ትራንስፖርት ላይ ዘርግተው በፍጹም መቅረት መዘግየት ምናምን የማይታሰብ እዩት እኮ ውበቱን ራሱ። ሉክሰምበርግ ሪሊ አሜዚንግ በጣም የሚገርም በየቦታው መረጃ የሚሰጥ እንትን አለ፣ ስክሪን አለ። ዋው በስማ ይህ ደንቃል ነው የምላችሁ። በደንብ ልጠቀም ባስና ባቡር እንዳይቆጨኝ በኋላ መክፈል ሲጀምር እንዳይቆጨኝ። እንደኔ እንግዲህ ኔቸር ለሚያስደስታችሁ ደግሞ በመሀል ከተሞቿ ላይ እንደ አይነት ሃይክ የምታደርጉበት በእግር ጉዞ የምታደርጉበት ጥቅጥቅ ያለ ጫካ መሀል ከተማቸው ላይ ያለ መሀል ከተማ ውስጥ ያለው ጥቅጥቅ ያለ ጫካ ውስጥ ደግሞ እንደዚህ አይነት ትሪያሎችን ሰርተው ወክ ማድረግ ትችላላችሁ ማለት ነው። ሶ ግሪን ጸጥታው ተፈጥሮን ነው የምታዳምጡት። ጸጥታው ግሪንነቱ በጣም የሚመስጠው። መንታ መንገድ ላይ ደረስኩ። ቤት ልሂድ እያልኩ ማፔን ስለው በዚህ ነው የምንሄደው። የወፎቹ ዝማሬ፣ የጫካው ውበት ኦ ማይ ጋድ መግለጽ ይከብዳል። የዛፎቹን ደግሞ ርዝማኔ ዋቸው። የሉክሰምበርግ ጉብኝታችን ቀጥሏል። እስቲ ደግሞ በድልድይ ውስጥ ያለ ድልድይ እንሂድ። ይሄ የምታዩት እዚህ ጋር ውሃ አለ፣ በጣም ትልቅ ውሃ። በድልድዩ ስር ደግሞ ሌላ ድልድይ ሰርተዋል ማለት ነው። በላይኛው ድልድይ መኪና ይሄዳል፣ በታችኛው ድልድይ ደግሞ ሳይክልና ሰው ይሄድበታል ማለት ነው። ታዲያ እንደዚህ ሀብታም ሆነው ያገኙትን ገንዘብ እዚህ ላይ ካለዋሉት ምን ሉክ። ይሄ ላዩ ድልድዩ እንግዲህ መኪና ነው የሚሄድበት፣ ከስር ያለው ድልድይ ደግሞ ያው ነው እንደዚህ ሳይክልና ሰዎች ይጓጓዙበታል ማለት ነው። ግን ውበቱ እንዴት እንደሚያምር ተንጠልጣይ ድልድይ ነው። አያችሁት? ጫካውን ከስር እንደዚህ ታዩታላችሁ። ከላይ እናንተ ስማ በጣም እኮ ማለት ረጅም ርቀት ነው። መሬቱ በጣም ሩቅ ነው። ላሳያችሁ ምን ያህል ግዙፍ እንደሆነ መሬቱ ነው ርቀቱ። ተንጠልጣይ ድልድይ ስለሆነ ማለት ነው ይንቀሳቀሳል። ስትሄዱበት ይንቀሳቀሳልና በጣም ያስፈራል። በተለይ ሳይክል ሲሄድበት በላይ ደግሞ መኪና ሲሄድበት በጣም ነው የሚያስፈራ። እንደኔ ከፍታ ለሚፈራ ሰው ዳርና ዳሩ ማየት በጣም ያስፈራል። ማለት እንደዚህ ግዙፍ ድልድይ አይቼ አላውቅም። በጣም ግዙፍ ነው ከምላችሁ በላይ ገንብቶታል። አይገልጸውም እኮ ደግሞ የሆነ ካስል እንዲመስል ያደርጉታል። የሆነ ኦልድ እንዲመስል አድርገው ነው የሚገነቡትና ታዩታላችሁ። ያው እንግዲህ የሉክሰምበርግ ነዋሪዎች ሃይማኖታቸውን በተመለከተ ኦልሞስት 65 በመቶ የሚሆኑት ወይም ማጆሪቲው የሮማ ካቶሊክ እምነት ተከታዮች ናቸው። ከዛ በተረፈ ፕሮቴስታንት፣ ኦርቶዶክስ፣ ሙስሊም የመሳሰሉ ሃይማኖቶች ይኖሩበታል። እንዲሁም 6% ይመስለኛል ባልሳሳት ምንም ሪሊጅን የለንም ወይም ሃይማኖት የለንም ብለው ያስመዘገቡ ናቸው። ይሄ ደግሞ እንደምታዩት በሉክሰምበርግ ውስጥ ካሉ ጥንታዊ የካቶሊክ ቤተክርስቲያኖች መካከል አንዱ ነው። ይሄ የካቶሊክ ቅዱስ ሚካኤል ቤተክርስቲያን ነው። እንደምታዩት በጣም ትልቅ ነው። እስቲ ጠጋ ብለን ለማየት እንሞክር። በሩ ራሱ በጣም የቆየ። እስቲ ለመግባት እንሞክር። በጣም ጥንታዊ ኢቭን በሩ የሚዘጋበት ምናምን መልኩ ማንም ስለሌለ ማንም መጠየቃቸው እኮ ጀስት ክፍት ብቻችሁ ገብቼ ወጣሁኝ። ብስባ የሚገርም ሉክስታችሁ ራሱ እዚህ ቅዱስ ሚካኤል ሐውልት አለ እዚህ ጋር። አካባቢው ግን እንዴት እንደሚያምር እስቲ ደግሞ የነፃ ባሳቸውን እንየው አይደል? የነፃ ባሳቸውን እንየው እስቲ። ባሱን ደግሞ ልሞክረው ነው። እየመጣው ነው። የባስ ስቴሽኑ ነው። እንደተለመደው አንድ ፌርማታ ሄደን እንወርዳለን ማለት ነው። ኢቭን ጉግል ማፕ ላይ ባሷን ታያታላችሁ። አሁን ወደ እኔ ወዳለሁበት ፌርማታ እየመጣች ነውና ሉክ እንቀሳቀሳለች። እያንዳንዱ ባስ የት እንዳለ እየመጣ እንደሆነ በእናንተ ፌርማታ ላይ ልክ ስትሞሉት መሄድ በምትፈልጉበት ቦታ እያንዳንዱን ይሰጣቸዋል ማለት ነው። ሶ አሁን እኔ የምፈልጋት ባስ ይዋት እዚህ ጋር ደርሳለች። አሁን እየመጣች ነው። ይዋት ስትንቀሳቀስች የባስ ምልክቷ አንድ ፌርማታ ቀራት። ታስባችሁታል ምን ያህል በቃ ላይክ ባስና ባቡር መጠቀምን ምን ያህል ኢዚ እንዳደረጉት ማለት ነው። እና ስፔሻሊ የባሱ በጣም የሚገርም ነው። ሶ ጂፒኤስ ሲስተሙ ኢንተግሬትድ ስለሆነ ከዚህ ጋር የት እንደደረሰች እያንዳንዷ ባሷ እየመጣች ነው አይደለም ምናምን ዳይኖት ያውቁታልና በጣም የሚደንቅ ነው። በስማ እዚህ መናፈሻ የሆነ ሀገር ቤት በነጻ ቢያደርጓት መጡ ለመኖር ግሪንነቱን እዩት። ግን ምን ዋጋ አለው? ኤቨርግሪን አይደለም። ላይክ ክረምቱ ደግሞ ሲመጣ ሁሉም ነገር ይረግፍና እንዳለ የሆነ የተወረረ ከተማ ነው የሚመስለው። በስማ የአውሮፓውያን የአሜሪካውያን ክረምት እኮ ክረምት አይደለም። ሁሉ ነገር እርግፍ ይላል፣ ድርቅ
ይላል። በጣም ነው የሚያስጠላው። ይኸውላችሁ ባሷ ሰዓቷን ጠብቃ መጣች። ይገርም ነው። ኤሌክትሪክ ባሶች ናቸው እንዳለ ባሶቻቸው። አንድ ፌርማታ ሄዳታል። በነገራችን ላይ ባሶቻቸውም ሆነ ባቡራቸው ስልካችሁን ቻርጅ ማድረግ ብትፈልጉ ቻርጀር አላቸው። ሉክ ያችሁት ዩኤስቢ ፖርት አለው ታይፕ ሲ ያለው። ሁለቱም ቻርጅ ማድረግ ትችላላችሁ። ሁለት ፌርማታ መጣሁ ፎር ፍሪ። እንግዲህ ባሳቸውንም ባቡራቸውንም ሞክረናል። ሌላ እንግዲህ የባህል የሚባል ነገር ብዙ የላቸውም ማለት የባህል ቡና ምናምን አንልም። ያው ቡና የምንጠጣው መደበኛውን ቡና ነው። ስታርባክስም አለ፣ ኮፊ ፌስት የሚባልም አለ ያየሁት የቡና መሸጫዎቻቸው። የባህል ምግብ የምትሉት ግን እንደዚህ ተለይቶ የለም። ሞስቶፍ የኢሮፒያን አይነት ምግብ ነው ያለው። ሌላ ብዙም አላየሁም። ጥራጥሬ ግን እንደሚወዱ አንብቤ ያለው። ጥራጥሬ በጣም ይወዳሉ። እንደዚህ እንደ ቆሎ ምናምን አይነት ማለት ነው። ጥራጥሬዎች ለውዝ በጣም ይወዳሉ እና ሱፐርማርኬታቸው ገብቼ ብዙ ነው ያየሁት ጥራጥሬ። ዱቤ ሁሉ አይቻለሁ። በጣም ምገርም ሀገር ነች ማለት በጣም ቤስት ከምለው ኤክስፔሪየንሶቼ አንዱ ሆኗል የዚህ ሀገር ኤክስፔሪየንስ ማለት ነውና በጣም የሚገርመው በጣም የሚያማምሩ በጣም ውብ የሆነ ፓርክ ነው ያላቸው ከተማቸው መሀል ላይ በጣም ነው የሚያምሩት። ይሄ ባይክ ሼሩ ነው እንግዲህ እንደምታዩት ሳይክል በጣም ይጠቀማሉ። ያው ከተማቸውም ለሳይክል በጣም ምቹ ስለሆነ በፓርኮቻቸው በመንገዶቻቸው ዳር ሳይክል በጣም እንደ ካልቸር ነውና በነገራችን ላይ በአውሮፓ በተለያዩ ከተሞች በተለይ እንደ ዴንማርክ፣ ኔዘርላንድ ከዚህ በፊትም እንዳሳየኋችሁ በብዙ ሀገራት በዚህ በላክሰምበርግም በጣም ብዙ ተጠቃሚ ያለው ሳይክልና ሳይክል ኦፍ ኮርስ እንደ ካልቸር ነውና ፓርኮቹ እጅግ በጣም ነው የሚያምሩት። ወክዌዎቹ በጣም ያምራሉ እና የሆነ ቃላት ለመግለጽ ራሱ በሚከብድ መልኩ ነው ሰዎች በጣም ነው ኢንጆይ የሚያደርጉት። እንዳየሁት ከሆነ ፓርካቸውም በጣም ነው ኢንጆይ የሚያደርጉት እዚህ እየመጡ ምናምን። የአየር ንብረታቸውን በተመለከተ እንግዲህ ሉክሰምበርግ በአብዛኛው ቀጠናዎቿ ላይ እንዳሉ ሀገራቶች ተመሳሳይ የአየር ንብረት ነው ያላቸው። ይሄውም እንግዲህ በጋ ላይ በጣም ረጅም የሆነ ቀን ያላቸው ማለት የቀኑ ርዝማኔ በጣም ሰፊ ነው። ክረምት ላይ ደግሞ ትንሽ ቀን ነው። የቀኑ ርዝማኔ በጣም ያጥራል ማለት ነውና ሞር ብርዳማ ነው። ብዙ ሰዓቱ ይበርዳል። ሙቀቱም ደግሞ በዛው ልክ ከፍተኛ ነው። ለምሳሌ አሁን ባለሁበት ሲዝን እኔ ይሄንን እየቀረጽኩ ያለሁት ሜይ ላይ ነው። በሜይ እንግዲህ የሚጨልመው ምሽት የሚሆነው ወይም ጨለማው የሚመጣው ከምሽቱ 3 ሰዓት ወይም ደግሞ ከ9 AM በኋላ ነው የሚጨልመው እንጂ በ12 ሰዓት ምናምን እንደኛ ሀገር አይጨልምም። ይሄ ደግሞ በአብዛኛው ቀጠናው ላይ ያለው ሀገራት እንደዛ ናቸው። ኦል ደ ዌይ አፕ ደግሞ ወደ ሰሜን ዋልታ በሄዳችሁ ቁጥር ደግሞ ወይም ደግሞ ወደ ኖርዝ ፖል በሄዳችሁ ቁጥር ወደ ኖርዌይ ወደ ምናምን ከፍ እያላችሁ በሄዳችሁ ቁጥር ሞር ይሄ ነገር ቀኑ ርዝማኔ እና የሌሊቱ ርዝማኔ እየተለያየ ይመጣል። ከዚህ በፊት እንዳየ ነው ማለት ነው። 24 ሰዓት ብርሃን 24 ሰዓት ጨለማ የሚሆኑ ሀገራት አይተን የለ ልክ እንደዛ የነዚህ ሀገራት ደግሞ ክረምት ሲሆን ቀናቸው በጣም አጭር ይሆናል። በጋ ሲሆን ደግሞ ልክ እንዳሁኑ ጊዜ ሲሆን ደግሞ ቀናቸው በጣም እየረዘመ ይመጣል ማለት ነው። ሜቢ በጁን እና ጁላይ ከምሽቱ 4 ሰዓት ይሆናል ማለት ነው የሚጨልመው ማለትም ከምሽቱ 10 PM ማለት ነው። ቢዩቲፉል ፓርክ። ይሄ ከኋላ የምትመለከቱት ሐውልት ደግሞ የሁለተኛው ዓለም ጦርነት ማስታወሻ ነው። የሁለተኛው ዓለም ጦርነት ከፍተኛ ጥፋት እንዳደረሰ ይታወቃል። በተለይም ደግሞ ከጀርመን በተነሳው ኃይል እነሱም ቅርብ እንደመሆናቸው ከፍተኛ ተጠቂ ነበሩ። ስለዚህም ይህንን ማስታወሻ እንግዲህ በመሀል ከተማቸው ገንብተውታል። ጎልደን ሌዲ ይባላል። እንግዲህ ፀሐዩ ካልከለለ በስተቀር የሆነች ሴት ናት። ጎልደን አክሊል የያዘች ሴት ናት። እንደምታዩት በጎልደን ከለር ነች። ጎልደን ሌዲ ይሉታል ማለት ነውና እንደምታዩት መሀል ከተማዋ ላይ ቆሞ ይገኛል ይሄ ማስታወሻ። እስቲ እዚህ ፊት ለፊት ያለው ደግሞ ክፍት ከሆነና ሜቢ ከተቻለ ኖተርዳምን ላሳያቸው። ይሄ ደግሞ እንደምታዩት እንግዲህ እዚህ ሉክሰምበርግ ውስጥ የሚገኝ በጣም ጥንታዊና ግዙፍ የካቶሊክ ቤተክርስቲያን ነው። ኖተርዳም ይባላል። ካቴድራል ነው። በነገራችን ላይ ኖተርዳም የሚለው መጠሪያ የፍሬንች ወርድ ነው። ኖተርዳም ማለት አውር ሌዲ ወይም ደግሞ የቅድስት ድንግል ማርያም ሌላኛው መጠሪያ ነው በፈረንሳይ ማለት ነው። በካቶሊኮች ዘንድ ኖተርዳም ብለው ይጠሩታል። ይሄ እንግዲህ ከተማው ላይ የምታዩት ግዙፍ ነው። በጣም ብዙ ጎብኚዎች ናቸው የሚጎበኙት። እንግዲህ ሜቢ ነው የመጣሁበትም ጊዜ ሊሆን ይችላል። ግን ትናንትናም ስመጣ 2 ቀን የቆየሁት እዚህ ትናንትናም ስመጣ ብዙ ጎብኚ ነበረ። ሜቢ እንግዲህ አየሩ ደግሞ እየተስተካከለ ሞቃት እየሆነ ሲሄድ ብዙ ጎብኚ እንደሚመጣ በጣም እርግጠኛ ነኝ። እና እንደምታዩት ይሄ ጥንታዊ የኖተርዳም የካቶሊኮች ቤተክርስቲያን ነው። የድንግል ማርያም የካቶሊኮች ቤተክርስቲያን ነው። ጠዋቱ እዚህ ሀገር ያስጠላል አይገልጸው። ምክንያቱም ምንም ነገር በጠዋት አይከፈት፣ ሁሉም ነገር ዝግ ነው እዚህ ሀገር። ጠዋትም በጣም አርፍደው ነው የሚከፍቱት፣ ማታ ቶሎ ነው የሚዘጉት። ምንም ነገር ማግኘት አትችሉም። እና አሁን ላይ ከጠዋቱ 3 ሰዓት ወይም 9 ሆኗል። 3 ሰዓት ተኩል ወይም 9 ሰዓት ተኩል AM ሆኗል። ግን ምንም የተከፈተ ነገር የለም። ሬስቶራንት የለም፣ ምን የለም። በቃ የሆነ ሁሉም ሰው ምናምን አይታይም ምናምን እና በጣም ነው የሚደብረው ከተማውና ለካት ቼክ ሳደርግ ምንም ነገር ቶሎ አይከፍቱ። በዛ ላይ ማታም ቶሎ ነው የሚዘጉት። ልክ 8 PM ሲሆን ወይም ደግሞ ከምሽቱ 2 ሰዓት አካባቢ በቃ ሁሉም ነገር ይዘጋል። እና እስቲ በጠዋቱ ዞር ዞር እያለን ነው። ይሄው ነፃ
ባቡራችን መታለች። በነፃ ባቡራችን እንሂድ እስቲ። እንግዲህ ጉግል ማፕ ስጓዝ በጣም ደስ የሚለኝ ፊቸሩን ላሳያችሁ። እርግጥ በጣም ትንሽ ቆይቷል፣ ግን ከሀገር ጉብኝት ጋር በተገናኘ በቪዲዮ እንዴት ሀገሮች እንደሚያሳየኝ አሁን ይኸውላችሁ 7 ሚኒት ወክ ወደ ሆነ ቦታ እየሄድኩ ነው። ይሄንን ቦታ እንዴት እንደሚመራኝ በቪዲዮ ማለት ነው። እዚህ ጋር ያለውን ስጫን ቦታውን እያየ በቪዲዮ ይመራኛል። ታውቃላችሁ እያንዳንዱን በቪዲዮ እየጠቆመኝ አብሮኝ ይጓዛል ማለት። ለምሳሌ ያንን ባሳየው ወደዚህ አቅጣጫ ባሳየው ወደዛ ታጠፍ ይለኛል። እያንዳንዱን ቦታ ያየዋልና ከዚህ በፊት በማፕ ምናምን ሲመራ እንግዲህ አሁን ትንሽ 1-2 ዓመት 3 ዓመት ሆነ መሰለኝ ይሄንን ፊቸር ካመጣ በዚህ ፊቸር ይመራቸዋል ማለት ነው። ወደ ተሳሳተ አቅጣጫ እንኳን የምትጓዙ ተመልከቱ። አሁን በዚህ ሊድ ስለው ነው አያችሁት፣ ነጭ ምልክት አምጥቶ ወደዚህ ሂድ። እሺ ወደዚህ ሳሳየው ቀጥ ብዬ እንዲሄድ ይነግረኛል። ተመልከቱት። አሁን ወደዚህ ባሳየው ነው ወደዛ ሄድ ይለኛል። አያችሁት፣ ነጭ ምልክት እያመጣቀስ the best feature ነው። አሁን ደግሞ ጉግል ላይቭ ጭምር እየጀመረ ነው። እንግዲህ ላይቭ የትራፊክ እንቅስቃሴዎችን ለሎስ አንጀለስ ባሉ ከተሞች ያሳያቸዋል። አሁን እየዘነበ ነው ወይ ምን የሚለው ላይቭ ማለት ነው። ማለት ላይቭ ስላችሁ ለምሳሌ አሁን እኔ እየተጓዝኩ ነው፣ እንደዚህ የማየው ማፕ ነው፣ ጀስት ጉግል ማፕ ነው። በቃ ከዚህ በፊት ሎድ የሆነ ከሳተላይት ላይ ነው የማየው። ያ ግን ላይቭ ልክ ቪዲዮ እንደ ቪዲዮ ታዩታላችሁ ማለት ነው። መኪኖቹ ሲንቀሳቀሱ ዝናብ ከሆነ ዝናብ እየዘነበ ላይቭ በቪዲዮ እያያችሁት ነው ወደ ቦታችሁ የምትሄዱትና ጉግል አሁን እሱን አገልግሎት የጀመረው ሎስ አንጀለስ እና የሆነ አንድ የአውሮፓ ከተማ ላይ ነው። ገና ሙሉ በሙሉ ዓለም ላይ አልጀመረም። እና ጉግል በጣም ቤስት ፍሬንዳችሁ ነው። ተጓዥ ስትሆኑ እንደ ጉግል ያለ ቤስት ፍሬንድ ሊኖራችሁ አይችልም በፍጹም። እና ቦታውን ማወቅ ከተሳናችሁ ቢሴፍ ይላችኋል። ስልካችሁን ስታንቀሳቀሱ እና ይመራችኋል። በፍጹም አይሳሳትም። ቦታዎቹን በደንብ አድርጎ ነው የሚመራችሁ፣ በደንብ አድርጎ ያደርሳችኋልና በጣም የሚመቸኝ የጉግል ፊቸር የተለያየ ጊዜ አሳይቻችኋለሁ። እንግዲህ አይደል ቴክኖሎጂ ምን ያህል ሄልፕ እንደሚያደርጋችሁ ትራቭለር ስትሆኑ። አሁን ደግሞ ብቻዬን ስጓዝ እንዴት ራሴን ፎቶግራፍ እንደማነሳ ላሳያችሁ። ይሄ ስማርት ዋቼ ነው፣ ሰዓቴ ነው። ሰዓቴና ስልኬን አገናኝቻቸዋለሁ። ያው ብዙዎቻችሁ ታውቁታላችሁ፣ ጀስት ለማታውቁት ብቻ ነው እንዴት እንደማነሳ ማሳያችሁ ቆንጆ ፎቶግራፎች። ስልኬንና ስማርት ዋቼን ሳገናኛቸው ስማርት ዋቼ ላይ አሁን ማየት እችላለሁ ራሴን ማለት ነው። ፎቶ ላይ በትክክል መምጣቱን እንዴት ያለው በስማርት ዋቼ እዛ ጋር ነው ስልኬ ካሜራ ላይ በትክክል መግባቴ ብለርዳ ለመሆኔን ምናምን ቼክ አደርጋለሁ። ብለርዳ ለመሆኔን ምናምን ቼክ ካደረግኩ በኋላ እዚሁ ላይ አንሳ የሚለውን ስጫን ያነሳኛል ማለት ነው። እዛ ጋር ነው እንደምታዩት። ስለዚህ ልነሳ አንድ ፎቶና ላሳያችሁ። ጫካው በጣም ስለሚያምር ነው። ኤቭሪቲንግ ፎከሱን ምናምን እዚሁ ላይ ማስተካከል ትችላላችሁ ስማርት ዋቻችሁ ላይ። እስቲ እንዘጋጅ፣ እንድገም አንድ ፎቶ። ኦኬ እንሂድና ፎቶውን ደግሞ እዚሁ ላይ ስልኩ ላይ እንየው ማለት ነው። ታዩታላችሁ፣ የሆነ ድርጊት ላይ ያለ ፎቶ አነሳው ማለት ነው። ቆንጆ ቆንጆ ማስታወሻዎችን በስልካችሁ ማስቀረት ትችላላችሁ ማለት ነውና በጣም ብዙ ጊዜ ይጠይቁኛል ኢንስታግራም ላይ ምናምን ፖስት አደረጋቸው ማንም ያነሳ ምናምን ነገር ይሉኛል። የተለያየ ሀገር ስትዞር ማን ነው አብሮ የሚሄደው ምናምን ይሉኛልና ያው ሶሎ ትራቨለር ስትሆኑ እንግዲህ እንደዚህ ነው። ኤኒዌይስ ሉክሰምበርግ በጫካ ውስጥ የነበረን ቆይታ ይጠናቀቅና እስቲ ደግሞ ወደ ከተማው ደግሞ መለስ ብለን ከተማውን ደግሞ እንቃኘው አይሻልም? ኦኬ የሉክሰምበርግ ጉብኝታችን ቀጥሏል። ዛሬ አንድ ስፔሻል ነገር አለን። ይሄውም እንግዲህ እዚህ ሉክሰምበርግ ነዋሪ የሆነ አንድ ኢትዮጵያ አግኝቻለሁ በኢንስታግራም ማለት ነው። እንግዲህ የቡና ሰዓታችን እና ስታርባክስ ጋብዞኛል። ስታርባክስ ኮፊ እየጠጣን መታየት ከማይፈልገው እኔ ከማየው እናንተ ከማታዩት ኢትዮጵያዊ ጋር ትንሽ እናወራለን እና እንዴት ነው ሉክሰምበርግ መኖር እስኪ ንገረኝ። እኔ በጣም ነው የተደመምኩት ከተማዋን ምናምን ሳይና እንዴት ነው ሉክሰምበርግ መኖር፣ እንዴት አያሃት፣ እንዴት አገኛት፣ እንዴት ሉክሰምበርግ መጣ፣ እንዴት እዚህ ለመኖር መረጥክ ስሰማ በጣም ጥቂት አክቹሊ ከሀገሪቱ አንፃር በጣም ብዙ ኢትዮጵያ ይመስለኛል። ወደ 150 ነው ምናምን ያልከኝና እንዴት መረጥካት፣ እንዴት መጣ፣ እንዴት ነው ኑሮ፣ ስራ፣ እንቅስቃሴ ስለ ሀገሪቷ ነገር። መጀመሪያ እዚህ ድረስ መጥተህ ስለጎበኘህን በጣም ደስ ብሎኛል። ያው ስለተገናኘናችሁ ከዚህ በፊት ያው ብዙ አንተዋወቅም ግን ያው አውቃለሁ። ምንድነው ሉክሰምበርግ እዚህ ሀገር ወደ 6 ዓመት ሆኖኛል። ያው እንደምታውቀው ትንሽ ሀገር ነው። ወደ 600 ምናምን 50 ሺህ አካባቢ ሰው ነው ያለው። በጣም ኳይት ነው። ያው ከትልቅ ከተማ ስትመጣ እንደ ኢትዮጵያ ካለ ከተማ ትንሽ ጸጥ ይልባል፣ ግን ያው ይለመዳል፣ ለምደነዋል። አሪፍ ነው። አሁን በተለይ እኔ አሁን ቤተሰብ ስላለኝ ቤተሰብ ካለ በጣም አሪፍ ሀገር ነው። ኦኬ ቤተሰብ አለ? ልጆች አሉኝ፣ 2 ልጆች አሉኝ። ደስ ይላል። በጣም አግብቻለሁ። ለኛ በጣም አሪፍ ነው። ግን ብቻ እንዲ ወጣት ምናምን ስትሆን ትንሽ ጭር ይላል እና ብዙም ስራ ለመስራት እና አይመችም። ህጋቸው የተለየ ስለሆነ በሳምንት 40 ሰዓት ነው የምሰራው፣ በቀን 8 ሰዓት። ስለዚህ እንደ ሌላ ሀገር 2 ስራ ምናምን ይባል የለም። ብዙ ነገሮች ዝግ ናቸው። እሑድ ምናምን ራሱ በቃ ጭር ያለ ነው። በጣም ጭር ያለ ነው ከተማ። ኢቭን ጠዋት ቁርስ ለመብላት ወጥቼ ኤቭሪቲንግ ዝግ ነው እስከ 10 o'clock ድረስ። 10 o'clock እና 6 ላይ ይዘጋል፣ 6 7 ላይ ይዘጋል
ይሰራሉ ራሱ። እንዴት መጣ ወደ ሉክሰምበርግ? ከዚህ በፊት ዩሮፕ ፖላንድ ነበርኩኝ። ከዛ በኋላ አንድ ጓደኛዬ እዚህ ነበር። እዚህ መጣሁና እዚህ ያው ባለቤቴን አግኝቼ አግብቼ ቀረሁ። ዋው ደስ ይላል በጣም። ቀደም ያጫወትከኝ እኔ በጣም ቴክኖሎጂ በጣም ነው የሚመስጠኝና ብዙ ጊዜ ቴክኖሎጂ ነገሮች ሳይ ብዙ ሀገራት ስዞር በጣም ነው የሚያፈዘኝ። ያው እንደምታውቀው እንግዲህ ብዙ ሀገሮች ይጃሉና ቴክኖሎጂ ሳይ በቃ ፈዝዤ ነው የምቀረውና ኢነርጂ የመሸጥ ነገር አለ፣ የፀሐይ ኢነርጂን የመሸጥ አለ እና እሱ ቢዝነስ እንዴት ነው እስቲ ያወራንና ነዋሪዎች የሆኑ ቤት ያላቸው ምናምን እንዴት አድርገው ነው? በሌላው ዓለም እንግዲህ ለመብራት ህዝቡ ይከፍላል፣ ከዛ መብራት ይጠቀማል። እዚህ ሀገርና የተወሰኑ ሀገራቶች ግን ያው ከፀሐይ ኃይል ኢነርጂ ታመነጫላችሁ፣ መልሳችሁ በመሸጥ ገንዘብ ታገኛላችሁ። አዎ እስቲ በደንብ ንገረኝ። እንትን ነው እንደ ትልቅ ቢዝነስ አይደለም ማለት እንደ ቢዝነስ አይደለም ግን ምንድነው ቤት ሲኖርህ ለምሳሌ ሶላር ፓኔል እና ፎቶቮልታይክ ይባላል በቴክኒካል ተርሙ። ሶላር ፓኔል ነው እና መንግስት ያው ይሄ ታዳሽ ኃይልን ያበረታታልና እሱን ስታስገባ 60%ን ይመልስልሃል መጀመሪያ የማስገጠሚያው። ኦኬ መንግስት ራሱ ማለት ነው። ኦኬ ታስገጥማለህ 60%ን ይከፍላል ያስገጠምክበት። ኦኬ ከዛ በኋላ ያው ፀሐይ ሲኖር ጀነሬት ያደርጋል እና እዚህ እንደምታውቀው ፀሐይ ሰመር 3 ወር ምናምን እና ብዙ ፀሐይ የለም እና በብርሃንም ይሰራል። ኖርማሊ በብርሃንም ጀነሬት ያደርጋል። ዊንተር ላይ በብርሃን ብዙ ጀነሬት ያደርጋል። ከዛ ምንድነው የሚያደርገው የተጠቀምከውን ትጠቀምና የማትጠቀመውን የተረፈውን ወደ ሲስተሙ ይከቷል። ወደ መብራት ኃይል በአገራችን ቋንቋ ወደ መብራት ኃይል ይልከዋል። መብራት ኃይል ታሪፍ አለው። ከዛ በኪሎዋት ያንን ካልኩሌት አድርጎ ይከፍላል። ኦኬ ባትሪም ገዝተህ ሴቭ ማድረግ ትችላለህ፣ ግን ባትሪ ውድ ነው። በዛ ላይ ትንሽ ጊዜ ነው ሴቭ የሚያደርግልህ። ኦኬ ባትሪውም አሪፍ ኦፕሽን ነው፣ ግን በዚህኛው ስለዚህ ኃይሉ አይባክንም። አየህ ወደ ግሪዱ ይከቷል ወደ ሲስተሙ። ከዛ መንግስት ይከፍላል። ዋው ሴንሴን ካልኩሌት ታደርገው አት ኤንድ ኦፍ ዘ ዴይ በአመቱ መጨረሻ ላይ የምትከፍለው የለም ሞር ታገኛለህ። እንደው ገንዘብ ብዙም ባይሆን ግን ታገኛለህ። ሌሎች ሀገራት ለመብራት ይከፍላሉ፣ እዚህ ደግሞ እዚህ በእንደዚህ አይነት ሲስተም በፀሐይ ኃይል አመንጭታችሁ ለእናንተም አትከፍሉም መብራት፣ እንደገና ጭራሽ ለመንግስት ትሸጡለታላችሁ መብራት እና ያውም እንዳልኩ 3 ወር ምናምን ያለን እንደዚህ አይነት ሲስተም እኛ ሀገር ላይ አሁን ቢኖር አየህ ሪሶርሱ አለን። ያ በጣም እኔ እንደውም አይ ዶንት ኖ በዚህ አጋጣሚ ይሄን የሚያዩ ባለ ሀብቶች አይ ዶንት ኖ ጀስት እንደ አይዲያ አየህ እዛ ሀገር ላይ ሁሉም ግለሰብ አቅም ላይ ኖረው ይችላል፣ ግን አሁን እንደዚህ ትልቅ ካምፓኒዎች አይ ዶንት ኖ ኦፍ ኮርስ ይጠቀሙ ይችላል፣ አይጠቃቁትም ማለት አይደለም፣ ግን ሞር ይሄን ቢጠቀም ሁሉም አየህ ሞር ኢነርጂ ጀነሬት ታደርጋለህ። የአገራችን ላይ ያለው የኤሌክትሪክ ችግር ይፈታል። ምክንያቱም ትልልቅ የሆነ ፓወር የሚፈልጉ ሰዎች ያንን አፎርድ ማድረግ ከቻሉ ለሌላው ለደሃው ህብረተሰብ ኢነርጂው ሊተርፍ ይችላል ነው። ልክ ነው ገብቶኛል። መብራት ኃይልም ይሄን ሲስተም እንትን ቢለው ለምሳሌ ቢወስድልህ አይ ዶንት ኖ ቢገዛ በሆነች በትንሽ ብርም ምንም ሞር ኢነርጂ ይኖራናል ብዬ ገምታለሁ። ኢነርጂ ደግሞ የሁሉም ነገር መሰረት ነው። አሁን ደግሞ ብዙ ኤሌክትሪክ መኪኖች አሉን አገራችን። እንዴት ወደ ሉክሰምበርግ መጣ? ያው እንዳልኩን ወደ ፖላንድ ሀገር ለስራ ሄድኩኝ። ኦኬ ከኢትዮጵያ ማለት ነው? ከኢትዮጵያ። ኦኬ ከዛ እዛ ትንሽ ቆየሁኝና ወደዚህ ጓደኛ ነበረኝ እዚህ ያው እመላለስ ነበር። ከዛ ያው ባለቤቴን አገኘኋት እዚህ ሀገር ሰው ነች። ኦኬ ከዛ በቃ እዚሁ ቀረ ተጋባን፣ ልጅ ወለድን። በጣም ደስ ይላል። ስንት ቋንቋ ትናገራለህ? አራት ቋንቋ ትናገራለህ? እሺ እንግሊዘኛና አማርኛ እንዳለ ሆኖ ሁለቱ ፍሬንች እና ላክሰምበርግ። ዋው ፍሬንች በተለይ በጣም ከባድ እኮ ነው። አዎ ከባድ ነው። ያው ፍሬንች ላይክ እንደ እንግሊዘኛ ቀላል አይደለም። በጣም ከባድ ነው ፍሬንች። ፕሮናንሴሽኑ ምንም በጣም ከባድ ነው። ትክክል ከባድ። ሉክሰምበርጊሽ በሉክሰምበርጊሽ እንዴት ነው? የዩቲዩብ ቻናሌን ሰብስክራይብ ማድረግ አትርሱ። ምን ነው በፍሬንች ልበልልሽ? ኦኬ ቱዶ አቦኔ ለአቤል ዩቲዩብ ቻናል አለ በአማርኛ ሰብስክራይብ በአማርኛ ረጅም ዩቲዩብ ቻናሌን ሰብስክራይብ በማድረግ ሌላው ምንድነው የስራው ሁኔታ በጣም ከሌሎች ሀገራት በጣም የተለየ ነው። ረፍቱ ብዙ ነው እዚህ ሀገር ይባላል። እስቲ በተለይ ደግሞ ስትወልድ ለሴት ልጅ ከዛም በተለየ ደግሞ ለአባትም የሚሰጠው ረፍት ለአባትም ለእናትም የሚሰጠው ረፍት ራሱ በጣም የተለየ ነው። ክፍያም አለው ለእናት ይባላል። እስቲ ለሰራተኞቻቸው እንግዲህ የሚያክል የሀብታም ሀገር ለሰራተኞቻቸው የሚሰጡት ነገር ምንድነው? እስቲ ኦኬ እሱ
ላይ ካወራን እንዴት ነው ልጅ ስትወልድ ለምሳሌ ለእናትየው ኖርማሊ ሁለት አይነት የሥራ ፈቃዶች አሉ። ምንድነው የወሊድ ፈቃዶች አሉ። ፓረንታል ሊቭ እና ማተርኒቲ ሊቭ የሚባል ነው እና እሱ ለእናትም ለአባትም ነው የሚሰጠው። እናትየው ልጅ ስትወልድ ፓረንታል ሊቭ እና ማተርኒቲ ሊቭ ይሰጣታል። 6 ወር ነው በአንድ ላይ 1 አመት ይሆናል። ኦኬ። ስለዚህ ልትወልድ ስትል ከ2 ወር በፊት ምናምን ከመውለዷ ከስራ ታቆምና ከዛ 1 አመት አርፋ ትመለሳለች። 1 አመት ነው ረፍት የሚሰጣት ስትወልድ። ዋው። እና እየተከፈላት ማለት ነው። እና ክፍያም አለው የወለደችበት በአጠቃላይ እስከ አይ ቲንክ እስከ 4000 ዩሮ አካባቢ በተደምሮ በሆነ ጊዜ አድርገው ይሰጡሃል። ቦርቦር ማለት ነው ከፈለ? ኖ ቦርቦር ሳይሆን የሆኑ ስታምፖች የምታስመተው ምናምን አለ 3600 ምን አድርገው ብቻ በአጠቃላይ እንደዛ አካባቢ ይደርሳል። ዋው። ከዛ ደግሞ ልጆቹ አንድ ልጅ ስትወልድ ያ ልጅ 18 አመት እስኪሞላው በየወሩ ወደ 300 ዩሮ ይሰጣል ለልጁ። ለልጁ ተብሎ ለዳይፐር ዋቴቨር አይ ዶንት ኖ ግን ለዚህ ነገር ተብሎ ልጁን ማሳደጊያ ተብሎ ይሰጣል 18 አመት እስኪሞላቸው። ኦኬ። 2 ስትወልድ 600 በልጅ 300 ልጁ 18 አመት እስኪሞላው በየወሩ ይሰጣል። አንዳንድ ፋሚሊ እኛም እናረጋለን አካውንት ከፍተን እንከትላቸዋለን። 18 አመት 10 መውለድ ነው። ስትመታ ወደ 60,000 አካባቢ ይመጣል። 10 መውለድ ነው እያልኩ። አቅም ካለ በደንብ እሱን ታረጋለህ። እሱ አለ። ለአባት ደግሞ ፓረንታል ሊቭ እና ማተርኒቲ ሊቭ የሚባል ማተርኒቲ ሊቭ 10 ቀን ልክ ልጁ ዛሬ ከተወለደ 10 ቀን እረፍት። ከዛ ፓረንታል ሊቭ ደግሞ 6 ወር ተከፍሎ 6 ወር እየተከፈለ 6 ወር ያ ልጅ 6 አመት እስኪሞላው መርጠህ መቼ እንደፈለክ አሁን ከፈለክ 1 አመት በኋላ 6 አመት እስኪሞላው ድረስ 6 ወር መውሰድ ትችላለህ። ከልጁ ጋር እንድታሳልፍ ማለት ከልጁ ጋር እንድታሳልፍ እና በአራት ይከፍሉታል። ከዛ ከፈለክ 6 ወር ሙሉ መውሰድ ትችላለህ። አይ ካልክ 1 ወር ተወስድና አርፈህ 1 ወር እያረክ እንደዚህ ተወስዷል። ሌላው ደግሞ ወደ 22 ወር ኦልሞስት 2 አመት በሳምንት 1 ቀን መውሰድ ትችላለህ። በሳምንት 1 ቀን ረፍት አርብ ረፍት ኮንክ ለምሳሌ 3 ቀን ዊኬንድ ይኖርሃል። ይሄ ለ22 ወር። ኦኬ። አይ ካልክ ደግሞ ግማሽ ሰዓት ለ1 አመት ተከፋፍሏል 6 ወር። ስለዚህ እንደዚህ አይነት ኦፕሽን ይሰጣል። ያው ሞር ከልጁ ጋር እንድታሳልፍ ነው። አስበዋል ምን አይነት ጤነኛ ፋሚሊ እንደምትገነባ ምን ያህል ለፋሚሊ ክሎዝ እንደምትሆን ምናምን በደንብ። ዊኬንድ ላይ እንዳልኩ ብዙ ስራ የለም 40 ሰዓት ስለምትሰራ በሳምንት 40 ሰዓት ነው። በሳምንት በቀን 8 ሰዓት ያው ዊኬንድ አንዳንድ ስራዎች አሉ ግን at the end of the day 40 ሰዓት ነው የምትሰራው። ቅዳሜ ከሰራ ሰኞ ታርፋለህ ይሆንና ያው ከፋሚሊ ጋር ብዙ እንድታሳልፍ ጤነኛ ህብረተሰብ ለመፍጠር ያው ይሞክራሉ። እና እንደውም እየሞከሩ ነው ወደ ይሄን 40 ሰዓት ወደ 35 ሰዓት ለማውረድ። የሳምንት ስራውን ወደ 35 ሞር ከፋሚሊ ጋር እንድታሳልፍ እና እሱ አለ። እንዴት ነው 2 ስራ ምናምን? አሁን አሜሪካ ያሉ ሰዎች በ2 ስራ 3 ስራ ይሰራል። እዚህ እንዴት ነው? እዚህ ስራውም የለም ግን ስራም አግኝታውን ብትገባ ታክሱ በጣም ሀይ ነው። ስለዚህ መጨረሻ ላይ ምንም አታተርፍ። ስለዚህ አሰራም እና እንዳልኩ ነው። በዛ ላይ ብዙ ነገሮች ዝግ ናቸው። አንድ ሱቅም ወደ ማታ 6 o'clock 7 o'clock ይዘጋል። አንቲል 22 ምናምን ቢሰሩ ለምሳሌ አንቲል 4 ቢሰሩ ሺፍቶች ይኖራሉ። ስለዚህ 2 ስራ ይኖራል። አየህ ግን እዚህ ዝግ ነው። በቃ አንድ 8 ሰዓት አብዛኞቹ ስለሚሰሩ ሺፍትም ሁለተኛ ስራ የሚባል ነገር የለም፣ ኦልሞስት የለም። ትንሽም ስራ ብዙ የለም። ትንሽም ስራ የለም። ትልልቅ ስራዎች ናቸው። ፋይናንስ ላይ ዲፔንድ ያደረገ ነው። ብዙ ፋብሪካዎች የሉ። ስለዚህ በቃ ብዙ የለም። እንደዚህ አይነት 2 ስራ ምናምን ይባል የለም። አሜዚንግ። በጣም የሚገርም ነገር ነው የነገርከኝ። በተለይ እነዚህ ነገሮች ይሄ ስራው የምናምኑ ግን ለዜጎቻቸው ለሉክሰምበርግ ዜጎች ብቻ ነው ወይስ ለስደተኛውም ነው? ለስደተኛውም ለሁሉም ነው። ያገሩ ህግ ሁሉም የዚህ ሀገር መኖሪያ ፈቃድ ላለው በሙሉ ባይዘው እዚህ ሀገር 65 እስከ 70% የሚሆን ሰራተኛ ወጥቶ የሚገባ ነው። አይ ኖ እሱን ወደዚህ በፈረንሳይ ቤልጂየም ምናምን የሚኖር ማለት ነው። 70% ክሮስ ቦርደር ወርከር ነው የሚሏቸው። 70% እና እነሱም በዚህ ሀገር የዚህን ሀገር ጥቅም ይጠቀማሉ። ኦኬ በጣም ኦፕን ናቸው። ዜግነታቸው በመወለድ ይገኛል። ላይክ ለምሳሌ እዚህ ከተወለድኩ ዜጋ ሆናለሁ? አዎ yes and no እንትን ነው። ለምሳሌ እናትና አባት አንዳቸው የዚህ ሀገር ዜጋ ከሆኑ ቀጥታ ይሰጣል። ሁለቱም ካልሆኑ ግን
አሉ ሌላ ፕሮሰስ ይጠብቃሉ ልጆቹ። ኦኬ ሌላ የሆነ ጊዜያዊ ነገር ይሰጧቸዋል ትራቭል እንዲያረጉ፣ ግን ዜግነቱን ከዛ በኋላ አሉ 18 ሲሆናቸው ምናምን እርግጠኛ አይደሉም፣ ግን ወዲያው ይሰጧቸው። ግን አንዱ ግን ዜጋ ከሆነ ይሰጧቸው። ኦኬ ብሔራዊ ስራ ቋንቋቸው ሉክሰምበርግ ሻለ የራሳቸው ጀርመን እና ፍሬንች ነው የሚናገሩት። ሶስቱ በጣም የሚገርም ነገር ነው የነገርከኝ። ይደንቃል። እኔ እዚሁ ዜግነት ልጠይቅ እንዴ? እዚህ ጥገኝነት ልጠይቅ እንጂ ምን ዜግነት ነው? የቋንቋ ነገር ነች እንጂ ከባድ ለመናገር። ፓስፖርታቸውም ደህና ነው፣ ጠንካራ ነው። ጠንካራ ነው። ወደ 6ኛ ምናምን ከነ አሜሪካ ምናምን ይበልጣል። አዎ የአሜሪካ ኦልሞስት 19-20ኛ ገደማ ነው። ይሄኛው 6ኛ ነው የአሜሪካ ፓስፖርት። በጣም ስትሮንግ ይመስለኝ ነበር እኔም በፊት፣ ግን ማትሄድባቸው ቪዛ የምትጠይቅባቸው ሀገሮች ብዙ ናቸው፣ ይበዛሉ። እዚህ 6ኛ ናቸው። 6ኛ ላይ ብዙ ሀገሮች አሉ፣ ሌላም ግን 6ኛ ናቸው በባለፈው አመት ስታቲስቲክስ። ኦኬ በጣም ደስ ይላል። እስኪ ደግሞ ስለ ትምህርት ስርዓቱና ስለ ጤናው ደግሞ ትንሽ እንግዲህ አሁን ተዚህ ብዙም ስለኖርክ ታውቀዋለህ፣ ፋሚሊም ስላለ ምንምና እንዴ ነው ትምህርታቸው? ልክ እንደምናየው እንደ ትራንስፖርት ምናምን ነፃ ነው ወይስ መክፈል አለብን? ኖ ትምህርት ነፃ ነው። ትምህርት ኖርማሊ የመንግስት ናቸው፣ የግል ብዙም የለም። አንድ አለ አይ ቲንክ ኢሮፒያን ስኩል የሚባል እዛ ይከፈላል። ከዛ ውጪ በነፃ ነው። በየቀበሌው አለ ትምህርት ቤት የሁሉም ከተማ እና በነፃ ነው። ሁሉም ኮሌጅም ነው። ኮሌጅ ትከፍላለህ፣ ዩኒቨርሲቲ ትከፍላለህ፣ ግን ስቲል ርካሽ ነው። እንደ አሜሪካ ኢንግላንድ ውድ አይደለም፣ አፎርደብል ነው። ሃይ ስኩል እና ኤሌመንተሪ በነፃ ነው። ጤና ደግሞ የጤና ኢንሹራንስ ግዴታ ነው። የጤና ኢንሹራንስ ግዴታ ነው። ኦኬ እሱን ስለምገባ ለምሳሌ ሐኪም ቤት ሄደህ ስትታከም መንግስት ይከፍልልሃል። አንተ 10% 12% የሆነ እንደዚህ ነው የምትከፍለው። ከመቶ 10-15 ዩሮ ሌላውም መንግስት ነው የሚከፍል የጤና። ለድሃው ግን በነፃ የሚታከምበት ኦፕሽን አለ? ኖ እንጂ ኢንዲስ ኬዝ ድሃ ምናምን ምልህ ድሃ የለም። ድሃ አለ፣ ግን እዚህ ምንድነው ሚኒመም ዌጅ አለ። ሚኒመም ዌጁ ያው ይሄን ሁሉ ካልኩሌት ያደረገ ነው። ጤናህን፣ ምግብህን፣ ቤትህን ይሄ ቤዚክ እንትን ያደረገ ስለሆነ አንድ ሰው ድሃ የተቸገረ የምትለው የለም። ምክንያቱም ሚኒመም ዌጅ ካለ አሁን አየ ሚኒመም ዌጅ ባይኖር አንድ ሰው 500 አንድ ሰው 2000 ያገኛል። 500 የሚያገኘውን ድሃ ትሏል። ግን ሚኒመም ዌጅ ሲያወጡ ይሄንን ካልኩሌት አድርጎ አንድ ሰው መብላት አትሊስት ቤዚክ የሆነ ኒዱን እንትን አድርጎ ለብሶ ታክሞ ስለሆነ ይሄ ጥያቄ ትንሽ ተመችቷል። አንተ እንግዲህ በተለይ ደግሞ ትራቭል ለማድረግ ምናምን እንዲህ አይነት ፓስፖርት ሲኖር በጣም ላይክ እኔ አሁን ተጓዥ ስለሆንኩኝ የፓስፖርት ጥቅም ይገባኛል። እና አንተ ደግሞ በዜግነትም እንግዲህ የሉክሰምበርግ ዜጋ ሆናል። ኢማጂን ትራቭል የማድረግ አቅምህን ሳስበው ደስ ይላል። እኛ የፈለግንም አንዳንድ ጊዜ አንዳንዴ ሀገር ብዙ አለ። ግልምጫው ምንም ይገርማል እንትኑ። የሰው ልጅ ነህ፣ ግን አንዳንድ ቦታ የሚገጥምህ በፓስፖርት እንትን የተነሳ ያ ፓስፖርት ማንነት ነው። ማንነት ጀስት ራስ ዜጋው ልትሆን ይችላል። አሁን አንድ ሰው ጎዳና ተዳዳሪም ሊሆን ይችላል። ሀገሩ ግን በጣም ሀብታም ከሆነች ፓስፖርቱ ስትሮንግ ስለሚሆን ኢትስ ኦል አባውት ፋይናንስ እና ፖለቲክስ። ፖለቲካው ጠንካራ ሆኖ ገንዘብም ያለው የሀብታም ሀገር ከሆነ ፓስፖርቱ በራሱ በቃ ዌልካም ያስብላል። አንዳንዱ ደግሞ ያው የት ነው የምታድረው፣ መቼ ነው የምትወጣው፣ መመለሻ ትኬት እንዴት መጣ፣ ለምን መጣ ታውቃለህ። እነዚህ አሁን ዩሮፕ ላይ ትራቭል ስናደርግ ለምሳሌ ኢንግላንድ ስንሄድ ትገባለህ። ከዛ ኢዩ ፓስፖርት በዚህ ጋር አለ፣ ኢዩ ያልሆነ በዚህ ጋር አለ። ኢዩ ያልሆኑ ሰልፉ በጣም ረጅም ሰው፣ ምክንያቱም ሰው ነው እዛ ጋር ሰው ነው እያየ እየጠየቀ ነው የምታልፈው። የዩሮፑ ግን ማሽን ነው፣ ሰው የለም። ስለዚህ ስካን እያረክ ነው የምትገባው። ስማርት ጌት ነው። ስማርት ጌት ነው። በቃ ቀጥ ብለህ ነው የምትሄድ። ያኛው ሰልፉ ርዝመቱና ልዩነቱን ታውቃለህ። ድሮ ይዘህ በዛ ጋር ተሰለፍ ነበር፣ አሁን ቀጥ ብለህ ትገባለህ። እንግዲህ ምንድነው በፓስፖርት ምክንያት ብቻ ባይ ዘ ዌይ ሞስት የተለያዩ ሁሉም ሀገራት በአለም ላይ ሰው እንዲመጣላቸው እንዲጎበኟቸው ይፈልጋሉ እኮ፣ ግን ምንድነው እንዳትቀር ይፈልጋሉ። ስለዚህ የደሃ ሀገር ሰው ከሆነ ከደሃ ሀገር ከመጣ ይቀራል፣ እዚሁ ይቀራል ተብሎ ነው አውቶማቲካሊ የምታስበው። ደግሞ በዳታም ስታየው ኦልሞስት 98-99% ይቀራል፣ ገብቶ አይወጣም። ስለዚህ ያንን ፍራቻ ይመስለኛል እንጂ ስፔንድ እንዲያደርጉ ሀገራቸው ላይ ገብተው ሆቴል ይዘው
በልተው ጠጥተው ተዝናንተው እንዲወጡ ይፈልጋሉ። ከዛ አንፃር ነው እኔም ባየዋቸውና በዞርኩባቸው ሀገሮች ሁሉ የሚገጥሙ ነገሮች ማለት ነውና ሶ እንግዲህ ይሄንን ፓስፖርት መያዝ የሉክሰምበርግ ፓስፖርት መያዝ ቀላል አይደለምና ሶ ላኪ በጣም እንደኛ በጣም ደስ ይላል። እንግዲህ ያው ረጅም ቆይታ ብናደርግ በጣም ደስ ይለኝ ነበር። አክቹሊ እኔም ሉክሰምበርግ ላይ ያለኝ ቆይታ በጣም አጭር ነው፣ ምክንያቱም ሀገሪቷም ትንሽ ስለሆነች ሶ ስላገኘው ቡናም ስለጋበስከኝ በጣም ደስ ብሎኛል። እኔም ደስ ብሎኛል ያው ስላገኘው እና ኔክስት ታይም ሆፕፉሊ ስመጣ እንደምንገናኝ ያው ዘመድ እያፈራው ነው የሚሄደው በነገራችን ላይ በየቦታውና ስላገኘው በጣም ደስ ብሎኛል። ቴንክ ዩ መልካም እድል። እንግዲህ ሉክሰምበርግ ቆይታችን ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ በሌላ ሀገር በሌላ ከተማ እስከምንገናኝ ድረስ ሁላችሁንም በጣም አመሰግናችኋለሁ፣ ወዳችኋለሁ። ባባይ ቻው።